በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የመሌቲው ተከታታዮች እና ቤተሰቦች እንደምን ሰነበታችሁ? አሜን። ለዚህ ሰዓት ባርኮና ቀድሶ እዚህ ቦታ ላይ እንድንገኝ የፈቀደልን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባው። አሜን። በዛሬዋ ቀን እንግዲህ ይዤላችሁ የቀረብኩት ፕሮግራምና እንግዳ ላይቭ 94 ላይ ጋብዞኝ ምናልባት ያንን ፕሮግራም ያዳመጣችሁ እንኳን ታስታውሱኛላችሁ። መምህር ተስፋዬ አበራ የ18 ዓመት ጓደኛዬና በጥልቀት የሚያቀኝ በጥልቀት የማቀው ጓደኛዬ እንደመሆኑ ባለፈውም ዘርዘር ያለሁ። ይሄ እንደተጠበቀ ሆኖ በዛሬው ቀን ደግሞ አንዳንድ ጉዳዮችን እንድናወራ ጋብዣዋለሁ ማለት ነው። በእኔ ዩቲዩብ ላይ ማቅረብ ይሄንን ፈቃደኛ ሆኖ ስለቀረበ ደግሞ አመሰግናለሁ። በመቀጠል እንደ ማሳሰቢያ የምናገረው ነገር ምንድነው? እንደ እግዚአብሔር ፍቃድ ከሱም ጋር የተነጋገርነው በየሳምንቱ ቢያንስ አንድ አስተማሪ የሆነ ውይይት ለማቅረብ ፕሮግራምና እቅድ ይዘናል ማለት ነው። እግዚአብሔር ፍቃዱ ከሆነ ያንን ፕሮግራም ሰውን ይጠቅማል ብለን የምናስበው ፕሮግራም ስለሆነ ይህንን ቻናል ሼር እና ሰብስክራይብ አድርጋችሁ በተከታታይነት እንዲደርሳችሁ፣ በሌላ በኩል ደግሞ ኮሜንት ብታደርጉ ያ ኮሜንት ምንድነው በዚህ ርዕስ ዙሪያ በጣም ወሳኝና አንገብጋቢ ነው፣ ሁሉም ሰው ጥያቄ ነው፣ ለሁሉም ሰው መረጃ ይሰጣል የምትሉትን ደግሞ በኮሜንት ላይ በዚህ ዙሪያ ተወያዩ ብላችሁ ብታቀርቡ ያንንም እኔ ካለኝ ሐሳብ በተጨማሪነት ጨምቄ ይዤ ስለምቀርብ ኮሜንታችሁም እንደዚሁ ወሳኝ ነው ማለት ነው። ከዚህ በመቀጠል አንድ ነገር ብዬ ባልፍ ደስ የሚለኝ ምንድነው፣ ምንም እንኳን እሱን ብጋብዘው እኔ ተናጋሪ ሆንኩኝ መሰለኝ። በእርግጥ ሰሞኑን በሱ ዙሪያ በተከሰተ ነገር ዙሪያ አንዳንድ ነገሮችን ማለት እፈልጋለሁ። ምንድነው ያ? አብዛኛው ነገር እሱ በራሱ ፕሮግራምም መድረስ አለበት ብሎ ያለውን ሐሳብ ሁሉ አድርሷል። እኔ ደግሞ የራሴን ያንን አንዳንድ ነገር ተናግሬ ለማለፍ እሞክራለሁ። ምንድነው እሱ? ይሄን አይነት ጉዳይ ካሁኑ በፊትም በከፋ ሁኔታ ደርሶበት እንደነበረ አስታውሳለሁ። ያ ምንድነው የዛሬ 14 ዓመት አካባቢ ነው። ካሁኑ በፊትም ነካርጊያው ያልፍ ያለው ላይቭ 94 ላይ እንዳልኳችሁ የማስታውሰው እንደዚህ አይነት መተት አዲሱ አይደለም፣ በየጊዜው ነው የሚላከው። የዛኛውና ያሁኑ ለየት የሚያደርገው ግን እንደውም አሁን ሌላ ሰው በደነገጠበት ልክ እኔ አሁን አልደነገጥኩም እውነት ለመናገር። ምክንያቱም እያንዳንዷን ነገር ብዙ ነገሮችን አብሬ ያሳለፍኩት አጠገቤ ላይ የማይጠፋ አጠገቡ ላይ የማልጠፋ ጓደኛዬ ብዬ የማላልፈው ወንድሜ ስለሆነ ያንን ለማለት ፈልጌ ነው። እና ምን ተከሰተ መሰላችሁ? ያኔ ቤተል አካባቢ ወስዶ ለ3 ቀን ያክል ያለ ምግብ፣ ያለ ውሃ፣ ያለ ልብስ ውጪ ላይ እንዲሁ ወድቆ ነበር የሰነበተው። እና በዛን ሰዓት ምንድነው የተደረገው? እናቱ፣ ወንድሙ፣ ባለቤቱ ይደውሉ ነበር። እኛ ጋር ከሌለ እሱ ጋር ብቻ ነው የሚኖረው ተብሎ ስለሚታመን እንግዲህ የዛሬ 14 ዓመት። እና በዛን ሰዓት ምንድነው የሆነው? እዛ ይሄ መተት ወስዶ እዛ ከጣለው በኋላ 3 ቀንና 3 ሌሊት እዛ ያለ ምግብና ያለ ውሃ ያለ ልብስ ካደረ በኋላ ምንድነው የሆነው? ሰዎች አገኙት። ኪሱ ላይ ገብተው መታወቂያ ተገኝቶ ከዛ መታወቂያ የአደጋ ጊዜ ተጠሪ ስልክ ተገኝቶ በዛ ተደውሎ ነው ከዛ አይነት ችግር ወጥቶና መጨረሻ ላይ የተገኘው ማለት ነው። እና በዚህ ሰዓት ምንድነው ያጋጠመ ነገር? በተለይ እኔ ላይ ይሄ ልጅ እንዳልኳችሁ በጥልቀት አውቀዋለሁ። በጣም ለፊ ደካሚ ልጆችን የሚያስተምር ቅዳሜ በተለይ ያለ ማቋረጥ የካ ሚካኤል ሄዶ ልጆችን ያስተምር የነበረ መጽሐፍትን የሚጽፍ እና በቤተክርስቲያንና ቤተክርስቲያን ላይ ራሱን መስዋዕት የሚያደርግ
ጊዜውን መስዋዕት የሚያደርግ ለቤተ ክርስቲያን መሆኑን አውቃለሁ። በዛ ላይ ምንም አይነት ደባል ሱስ የሌለበት የቤተሰብ አስተዳዳሪ ኃላፊነትን የተሸከመ ሆኖ እያለ እንደዚህ አይነት ነገሮች እንዴት ያጋጥሙታል እንዴ? ይሄ ልጅ ትዝ ይለኛል ከዛ በፊት አይነ ጥላ የምትባል መንፈስ አስቸግራ በህይወት ዘመኑ የነበረችው ስለወጣችለት ያንን መንገድ ተከትሎ ይሰግዳል። ረጅም ስግደት አብሬው አጠገቡ ስለነበርኩ ነው ይሄን የምናገረው። 600 700 1000 ሊሰግድ ይችላል። በዚህ መልኩ አስወጥቷል። በዛ ላይም ደግሞ በዛ ሰዓትም ይሄን እያደረገ ነበር። መተቱ ይሄን አደጋ ያደረሰበት ማለት ነው። እና ምንድን ነበር የኔ ጥያቄ በወቅቱ ይሄ ልጅ በዚህ ሁኔታ ቤተ እግዚአብሔርንና ቤተ ክርስቲያንን እግዚአብሔርን ምእመናንን ጠብቆ ራሱንም በቤተ ክርስቲያንና በቃሉ ለመኖር የሚፈልግና እቅዱ የሆነ ሰው አሁንም ደግሞ በጾምና በጸሎት በስግደት በቅዱስ ቁርባን የበረታ ሰው እንዴት ነው ሰይጣን በዚህ ልክ ሲፈትነው እግዚአብሔር ዝም ያለው የሚል ማጉረምረም አይነት ነገር ነበረብኝ ውስጤ ላይ። እና መጨረሻ ላይ መልስ ሆኖ ያገኘሁት ምንድነው አሁን ላይ የሚያስተምራቸው ልጆችና ምን ያክል ሰው እንደተመለሰ ሳስብ የኔን ስተት አሁን መልስ ሆኖ ያገኘሁት። ያ መልስ ምንድነው? ሰማሁ ሲፈወስ አጋንንት እንዲህ ሲያደርግ ሰማሁ ብሎ ከሚያስተምር አረ ባይኔ በብረቱ አይቻለሁ ብሎም የተፈወሱ ሰዎችን አይቶ ከሚያስተምር ራስህ በዚህ ህመም ውስጥ እለፍና ይሄንን ለሰው እንድታካፍል አስቤ ነው ይሄን ያደረኩ የሚለውን እግዚአብሔር ይሄንን መልእክት ውስጡ ላይ እየሰራ እንደነበረ አሁን ነው የገባኝ ማለት ነው። ሁለተኛ በዛን ወቅት ሌላ ምን ተምር ያለፍኩኝ ይሄ ሁሉ ነገር ሲያልፍ የኔን ያክል ማጉረምረምና ጥያቄ እንኳን ውስጡ ላይ የለም ነበር። ምክንያቱም ማማረር የሚባል ነገር አንድም ውስጡ ላይ የለም። ማማረር እንግዲህ እንደምታውቁት እሱም ሲያስተምር ወይም ደግሞ ሌሎቹ መምህራን ሲያስተምሩ እንደሰማችሁት ክርስቲያን ተስፋ አይቆርጥም ይባላል። እኔ እስከሚገባኝ ተስፋ አይቆርጥም የተባለው በወደቀ ቁጥር በንስሐ የሚያነሳው አምላኩ አለ። ስለዚህ ይሄ ተስፋ የማያስቆርጥ አምላክ አለ ማለት ነው በንስሐ ምክንያት። ሰይጣን ተስፋ አይቆርጥም ብዬ የማምንበት ነገር ከሄደ ደግሞ የወደቀ የተጣለ ከእንግዲህ ወደ ገነት አልመለስም ብሎ ተስፋ የቆረጠ አካል ሆኖ እያለ እኛ ላይ ሲመጣ ተስፋ የማይቆርጥበት ምክንያት ግን ምንድነው? ማማረር ነው። ልክ እኛ በንስሐ እንዳልኩት ሁሉ ሰይጣን ደግሞ ተስፋ የማይቆርጠው በማማረር ነው። ማማረር ስንል ለምሳሌ ምን አልኩህ ስንል እየጾምን እየጸለይን እየሰገድን ምናልባትም እየቆረብን ሁሉ ምን አልኩህ እግዚአብሔር እኔን መቼ ነው የምትሰማኝ ከተባለ ይሄን ነገር ልበርታበትና የሆነች እድል ልሞክር ልቆይና የማለት ሐሳብ ወይም ደግሞ ተስፋ አደረገ ማለት ነው። እና ከተስፋዬ አንደበት እግዚአብሔር በሚያውቀው የማማረር እንትን እኔን ያክል ያኔ እሱ ጓደኛዬ ወንድሜ ለምን እንደዚህ ሆነ እግዚአብሔር ለምን ዝም አልከው ያልኩትን ያክል እንኳን አንድም ቀን ይሄን ብሎ አያውቅም። አጠገቡ ላይ እያንዳንዷን ሰዓት ስለነበርኩ ማለት ነው። እና አንደኛው መልሱ ይሄ ነው። ምናልባት ሁለት ጥያቄዎች አሁን ስላጋጠሙኝ ነው። እነዚህ ሁለት ጥያቄዎች ምንድናቸው? አንደኛው ልክ እኔ የጠየቅኩትን አይነት ጥያቄ እንዴ ለሰው እየተረፈ ነው። ለሰው ሲተርፍ ደግሞ ራሱ እያደረገ ነው። ጾሙ፣ ጸልዩ፣ ስገዱ አጋንንት ይወጣል ወይም አይቀርባችሁም ብሏል። እሱ ይሄን ሳያደርግ ለኛ ያስተምረንም ነበረ። ይሄን ካደረገ ደግሞ እሱን በዚህ ልክ ከፈተነውና ግማሽ ፓርቱን ሽባ ካደረገው እኛን ምን ልንሆን ነው የሚል የቅንነት ልበለው ይሄ የቅንነት ጥያቄ ነው። ስለዚህ ይሄን ጥያቄ የምትጠይቁ ሰዎች ስለደረሰኝ ነው የጠየቁኝ ሰዎች ስላሉ ነው። እና አሁን ያልኩት መልስ ነው። እግዚአብሔር ምክንያት አለው አንድ። ሁለተኛ ደግሞ እግዚአብሔር የፈቀደው ነው ለፈተናም የሚቀርበው። ኢዮብ በእግዚአብሔር ፊት የበቃ ሆኖ እያለ ለዛ ፈተና የደረሰው እግዚአብሔር ፈቅዶ እንጂ በሰይጣን ስልጣን አልነበረም። እኔ ማቀው በዚህ ልክ ነው። እና መምህር ተስፋዬ በዚህ ልክ እንዴት ሰይጣን እንደዚህ ያደርጋል የምትሉ ሰዎች ይሄንን እያሰባችሁ ብታደርጉ እግዚአብሔር ምክንያት ቀን አለው።
ወይም ደግሞ ለክፋት ሰይጣን የሚያክል ሲያደርግ እግዚአብሔር መጨረሻው ላይ ዝም አይልም በሚለው ምክንያት ቀደም ያልኩት ነገርም ከበፊት የማቀው ነገር ስላለ ያሁኑ እንደውም ይቀንሳል። ድሮ ያልኳችሁ ማንም በሌለበት በሜዳ ላይ እንደገና ደግሞ ምግብና ውሃ እንኳን የሚያቀርብለት በሌለበት ሆስፒታል የሚወስደው በሌለበት ቦታ ነበር የጣለው። ስለዚህ ካሁኑ በላይ አደገኛ ነው። አሁን ወደቀ ተባለ፣ ሆስፒታል ተወሰደ፣ የተሻለ ሕክምናና የሞራል ድጋፍም ቤተሰብም ተገኝቶ ይሄን አደረገ። ቢሞትና ቢጠፋ ተስፋዬ ያኔ ነበር ሊጠፋ የሚችለው ለማለት ፈልጌ ነው። በዛኛው ልክ አሁን አልደነገጥኩም። አንደኛ አዲስ ነገር አይደለም፣ ሁለተኛ ደግሞ ያኔ የከፋ ነገር አጋጥሞት ነበር ለማለት ነው። በሁለተኛ ደረጃ ሁለተኛ ጥያቄዎች ያልኳቸው አሉ። ልክ ጥፋትንና ውድቀትን ወይም ደግሞ ምን አግኝተን ምን እንበለው ብለው የሚሉ እስከ ዩቲዩበሮች ድረስ አሉ በነገራችን ላይ እና በምን እናጥላላ፣ በምን ስም እናጥፋ፣ በምን ተማሪና ተመልካች እናሳጣው የሚሉ ሰዎች እንዳሉ ታውቃላችሁ። ያው ስም መጥራት አስፈላጊ ስላልሆነ ነው በዩቲዩበር ደረጃ እንኳን ማለት ነው። እና እነዚህ ጥያቄዎች አንድ ነገር ማስታውሰዋል። ይህ ማስታውሰው ነገር ምንድነው? ክርስቶስ መድኃኒታችንና አምላካችን ኢየሱስ ክርስቶስ ከተከሰሰባቸው ክሶች ውስጥ አንዱ በሰንበት ይፈውሳል የሚል ነበር። እንግዲህ በሰንበት ይፈውሳል ብለው ከከሰሱት ወይም ያድናል ብለው ከከሰሱት እንደሚፈውስ እንደሚያድን አውቀው ነው ማለት ነው። መጀመሪያ ላይ አምነውበታል። ከዛ ምንድነው ያሉት? አንተ የሕያው እግዚአብሔር ልጅ ከሆንክ እስኪ ከመስቀል ራስህን አውርድ፣ ራስህንም አድን ነበር ያሉት። እስኪ ራስህን አድን ነበር ያሉት። እና እንኳን ተስፋዬን ቀርቶ ለማለት ፈልጌ ነው። እንደዚህ አይነት አዲስ ጥያቄ አይደለም። እና አሁን የገጠመው ነገር ለምን የሰውን ጾሙ እያለ ስገዱ እያለ ራሱ ታመመ ለማለት የሞከሩ ጥያቄዎች ስላሉ ነው። እና ይሄ በቂ መልስ ነው ብዬ የማስበው ነገር ነው። እና መምህር ተስፋዬ ያው አጠገቤ ነው ያለው። አንዳንድ ጥያቄዎችን እና ውይይቶችን እንግዲህ እንደምናደርግ ተናግሬያለሁ ማለት ነው። በዚህ እንቀጥላለን። ሰላም ነው? እግዚአብሔር ይመስገን ሰላም ነው። ተስፋ እንግዲህ ባንተ ቤተሰብ ብዬ ገብቼ ሰላም ተቀረብኩ። አዎ እኔም በለመዳፌ መምህር ተስፋዬ እያልኩ እንኳን ማውራት የለመዳፌ ተስፋሽ ነው። ያው እንግዲህ ችግር የለውም። በመሰረቱ ያነሳቸው ሀሳቦች ልታነሳ ያሰብካቸው ጥያቄዎች በጣም አሪፍ ጥያቄዎች ነው። እንግዲህ እነዚህ በሙሉ ሀብት ናቸው። በነገራችን ለቤተሰቦች ችግሮቻችን ናቸው። ችግሮቻችንን በደንብ አድርጎ ሰድሮ ጽፎ እንድንወያይበት አምጥቶታል። ይሄን የመሰለ ጥያቄ ይዞ መጥቶ ደግሞ ይሄ ዩቲዩብ መሌ ዩቲዩብ አይደል? መሌ ዩቲዩብ ይሄን የመሰለ ጥያቄ ይዞ መጥቶ ይሄን የመሰለ በየአይነቱ የጾም በየአይነቱ አለ፣ የፍስክ በየአይነቱ አለ። እዚህ ውስጥ ሁሉም ነው ያለው እና በደንብ አድርገን የምንወያይባቸው ርዕሶች አሉ። የኔ ተማሪዎች የሆናችሁ ወይም ቤተሰቦች የሆናችሁ ይሄን ቪዲዮ ወደ እናንተ ሼር ያደረኩትና ወንድማችን አሁን እኔ ከመናገሬ በፊት ለ12 ደቂቃ ያክል ይዟችሁ የነበረው እንደ ዩቲዩብ መግቢያ በጣም አሪፍ የሆነ ማብራሪያ ነው የሰጣችሁ። ጥያቄዎቻችሁ የሚገርሙ ናቸው። ያን ጥያቄዎቻችሁ ደግሞ አሁንም በኮሜንት ጽፋችሁ እንዲህ ብለህ ጠይቅልን ብላችሁ መጠየቅ ትችላላችሁ። ያን ጥያቄ ደግሞ ሰብስቦ ደግሞ እንወያያለን። ጥያቄው እኔ ብቻ አይደለም የምመልሰው፣ እሱም ስለ መናፍስት ሴራ በደንብ ስለሚያውቅ ያቺን ሴትዮ መጀመሪያ ያስተዋወቀኝ እሱ ነው። ሴትዮ አልካታል ዘንድሮ ስሟን ትፈራዋለህ ልበል? አይነጥላ አይነጥላ ብሎ በሴት ጾታ ነው ያጠሯት። እንግዲህ ሴት በሆነ ኖሮ ያ ሰውዬል ነበር። ወንድ ይሆን ነበር። የማስታውሰው ነገር ከናቀማመጣችን የዛሬ 15 ዓመት እንግዲህ 15 16 ትውውቃችን 18 ዓመት ብያለሁ። በ99 ነው እና እንዴት ተቀምጠን እንዳወራናት ሁሉ ምግቡን ቁጭ አርገተው ከውና ሰው ባይኑ በጆሮ ነው አይደል የሚያዳምጠው።
አፍህን ሁሉ ከፍተህ ነበር። አይ ማናት ያልከኝ ያልኩት። አዎ አይነጠላም። አዎ አዲስ እኔ አንተ ሆነን ነበር የገባ ነው። ለሌላ ዓላማ ነው፣ ምግብ እንብላ እንደ ልማዳችን፣ ያው ወንድሜ ጓደኛዬ በሚል ነው። ከዛ በኋላ እንዴ መምህር ገርማ ጋር ሄድክ እንዴ እንደዚህ ያጋጠመ ምናምን የሚለውን ነገር ተነሳና እኔ እኮ ካሁኑ በፊት እኮ ይሄን ፕሮግራም አውቀዋለሁ፣ አይነጠላ እንደዚህ ናት፣ ቡዳ እንደዚህ ነው፣ ዛር እንደዚህ ነው ምናምን ስነግርህ በቃ ሌላ ሰው ሆንኩብህ። ሰንበት ተማሪ ሆኖ ይሄን የሚያውቅ የለም። አዎ ሰንበት ተማሪ ነኝ እኔ በዛ ሰዓት የወንጌል መምህር ነኝ። ሰንበት ተማሪ ነኝ። በየደብሩ እየሄድኩኝ ማስተምረው ህፃናትን ቁጭ የማስተምረው ቅዳሜ ነው። ከዛ ውጪ የስራ ቀን ነው። በቃ ሌላ የምናውቀው ነገር የለም። ገድል በግድ ድርሳን አውቃለሁ፣ ግን በዚህኛው መስመር አይደለም የማውቀው። በስማም ስለው ብሎ የሚሄድ ነው የሚመስለኝ። ለካብሩኝ በስማም እንደሚችል 40 ክንድ ይርቃል ይሉ ነበር። በስማም እንደሚል ራሱ ያወቁት እየጠለቅኩ ስመጣ ነውና በተለይ ስንክሳሩንም ገድሉንም ድርሳኑንም እንደገና እንደ አዲስ እንዳነብ ምክንያት ይሆንልኝ አንተ ነው። ብዙ ጊዜ ይሄንን ደጋግመዋል። በነገራችን ላይ የአንድ ሰው ስብዕናና መለኪያ የሚሆነው እኔን ያመስግን እንጂ በዚህ ውስጥ ልትለኩት የሚገባው ነገር ምንድነው? የሱን ስብዕና ነው። ውለታ ቢስ አይደለም፣ ወይም ደግሞ ጭንቅላቱ ላይ የሚያጠፋ ወይም ደግሞ ዋጋ የሚያሳጣ አለመሆኑን በዚህ የራሱን ማንነት መለካት። የዛሬ 14 ዓመት የነገርኩትን ወይም ደግሞ ያስተማርኩትን ልበል ድፍረት አይሆንም። ከዚህ በላይ እኔ እኮ ጉባኤው ላይ ሄጄ መንፈሱ ነው የተያዘው። ገና ማንበብ አልጀመርኩም። አንተን ያገኘነህ በዛው ቀን ነው። ምሳ እንብላ ብለን ሳሪስ ዘንባባ አካባቢ ነው። ዘንባባ ሆቴል ዘንባባ ሆስፒታሉ አጠገብ እዛ ጋር ካፌ ሆቴል ገብተን አረሰው። ከዛ ለመጀመሪያ ጊዜ ይሄን ስሰማ ኦኬ ብዬ ገብቼ ወዲያው ነው መጽሐፍት መግዛት የፈለኩት። ያው የገቢ ምንጭ የለኝም። በጣም ምስኪን ነበርኩ የዛን ጊዜ ገንዘብ ላይ ማለት ነው። ደሞዝ የራሱ ታውቃታለህ። እና ከነዛችሁም ደግሞ ከዛ ላይ እየሸረፍኩኝ ገድል ድርሳን ስንክሳሩን በቃ እንደገና እንደ አዲስ የሰንበት ትምህርት ቤት ላይብረሪ ያለውን መጽሐፍ እቤት የገዛሁት ገዝቼ ማንበብ ጀመርኩ። ለዚህ ነው አሁን ሰውን ሳስተምር የማልቸገረው። ለምን ቁጭ ብሎ ፍንትው ብሎ ተቀምጧል እዛ ላይ የበለጠ። አንተ ደግሞ ዳይሬክት ነው ያያቸው በነፍሶቹን ፊት ለፊት ጉባኤ ላይ ነው የምታውቃቸው። በጣም ምን እንዳትዝ እንዳለኝ ልንገር። መምህር አሁን የፈወሱ ጊዜ ገንዘቡን እየወሰደ እየደበቀበት ደብተራው ይወስድበት ነበረ ያሉት ነገር ምን ትዝ ይለኛል። መድኃኔዓለም ቤተክርስቲያን ቡልቡላ መድኃኔዓለም ቡልቡላ ሳሪስ አቦ ጀርባ። አዎ መጀመሪያ እቤት ያው ናው እንደ ለምበር ነው። በዛ ሂደት ውስጥ አንተ ያንን ቀን ብቻ ሳይሆን እኮ እነዛን ስቴፖችም ነው እየተማርክ ሄድከው። በነገራችን ላይ ስገድ ስል ዝም ብለህ እንዳትሰግድ የሆነ ኃይለ ቃል የእግዚአብሔርን ወይ እግዚኦም ልትል ትችላለህ። በኢየሱስ ክርስቶስ ስም እክድሃለሁ ከኔ ላይ ስልጣን የለም ልትለውም ትችላለህ። የሆነ ነገር እያልክ ስገድ ምናምን እል ነበር እና እንደዛ በማድረግ ሰዓት ምን ይላል እንዴ ገንዘቡን እኮ የደበቅኩበት መድኃኔዓለም አካባቢ ያለ ጫካ ላይ ነው አለኝ። ከዛ በኋላ ነው አንተነ እንደዛ አይነት ፈተና ላይ እየሰራ ባዶ እጁን ቤቱ ይገባልኩና በል ልብ መልስ ብዬ ሄድን ማለት ነው። ሄደን ቤተክርስቲያን እንደተንበረከክን ጸሎት እናርግ መጀመሪያ ተብሎ ልክ ጸሎቱን ጀመርኩና ከመጨረሳችን በፊት አቋርጦ እንዴት ሆኜ እደርሳለሁ? አሁን ሩጥ ብትባል እኮ እንደዛ ተሮጥም አንተ። ከዛ ጫማውን ጥለን ይሮጥከው ነው? አዎ ሳልከተል ቀርጬ መጨረሻ ላይ ወዴት ነው ግን ሄደው? ወደ ቤት ቀድሞ እቤት አገኘሁ። መከተል አቅቶኝ ማለት ነው። ሮጣለሁ እኮ ሌላ ቦታ ይወስደው ይሆን እያልኩኝ ሁሉ ማለት ነው። ከዛ በኋላ የተከራየንበት ቤት በር ላይ ሲንጀር የሚሰፋ ሰው ነበረ፣ ልብስ ስፌት የሚሰፋ እሱ ነው እንግዲህ ሳላቢ ሆኖ ብሬን ይቀበለኝ የነበረው ሳሪስ አቦ በር ላይ ማለት ነው። እና ሜቢ ወደሱ ይሁን ሮጦ የመጣው አላቅም፣ ብቻ ግን ወደዛ ነው። ከመተቱ እኮ መምህር አሁን ሶስቱን ነው በዋናነት እሳቸው ጋር የተፈወስከውን ነው አንተ እሳቸው ያነሱት። በየቀኑ ይመጣ የነበረው አሁን አንዳንድ ጊዜ ለሚዲያ ማይበቃል አይደለ? ያው አንተና እኔ የምናውቀው ብዙ ነገር አልፏል። አንዳንዴ ደግሞ እንዲሁ ሰው ያስተምራል ብለህ ገፍታ እንደውም አንዳንዱ ስትናገር እኔ ትንሽ ምንድነው በጣም ጋድና ግልጸኝነቱ አይ አደባባይ ላይ ሁሉ ነገር ስለወጣ ድብቆሽ የለም ብዬ። አዎ እንደ እኔ
ቤተል ወድቆ ተገኝቷል የሚለውን ለመናገር እንኳን ብዙ ጊዜ ለሰው እንኳን ሌላ ቀርቶ አሁን ግን ራስ ስለጀመርከውና በጣም ለሰው አስተማሪ ሆኖ ስላገኘሁት ነው ይሄንን እንትን ያልኩት። እና በዛ ሰዓት የነበረው ምንድነው እንደዛ ገንዘቡን ወስዶ ይቀብርበት ነበረ። ከቀበረ በኋላ ደግሞ ደብተራው ነበር መጥቶ የሚወስደው ይልና ይሄ ደግሞ በጣም ብልጥ ደብተራ፣ አስገራሚ ደብተራ ነው። ሌላው እኮ በመንፈስ ያዘዋል እኔ ውስጥ ያለውን ሄዶ ብሩን የሚቀብርበት ቦታ ላይ አበባ አስቀምጥ ይለዋል። ከዛ ደብተራው መጥቶ አበባ ያለበት ቦታ ላይ የሚቆፍረው አይገርም። ለማን ሄጂ ለሆነች ሴትዮ ሄጂ ጽጌረዳ አበባ መሰጥ ነው የሚመስለኝ። ገብቷል። ወስጄ እዛ ቦታ ላይ ብሩን ቀብሬ ከዛ ጽጌረዳ አበባ አስቀምጬለት ሲሄድ እኔ አይታወቀኝም 100% ነው የሚዘጋኝ። ከዛ ግን የሚመስለኝ ስራ ቦታ ሄጄ ደሞዝ ተቀብዬ መምጣቴ ነው። በቃ ደሞዝ ተቀበልኩኝ አሁን ሄጄ ለባለቤቴ እሰጣታለሁ፣ ብር ማገኘው ለባለቤቴ እሰጣታለሁ ብዬ ነው የማስበው አይደል? የሆነ ሰዓት ላይ ከታክሲ ስወርድ ግን ብሩ የለም። ማን ነው ሌባ ወሰደብኝ ብዬ እንዳስብ ነው። እቤቴ ቁጭ ብዬ ነው ራሴን የማገኘው። ለካሱ ብዙ ስራ ሰርቷል። ሰውሮኝ ገንዘቡን ለባለቤቱ ሰጥቶ እቤት አምጥቶ አስተኝቶኝ ከዛ ከእንቅልፌ ስነሳ ኪሴን ስፈትሽ ብሩ የለም። የት እንደነበርኩ አላውቅም ማለት ነው። በኋላ ላይ የታወቀው። ከዛ አንተ እየተለማመድከው ሄድክ። እምልህ መለማመድ ማለት ገንዘብህ የት እንደሄደ እየታወቀ ሄደ። አንድ ጊዜ ደግሞ መጥፋት ብርቁ አይደለም ለማለት ፈልጌ ነው። 5 ዓመት ያክል መጽሐፍ እየጻፍክ የነበረ በ5 ዓመቱ ተደውሎ አሜኬላ የሚል መጽሐፍ አልተጻፈም። እሱ መጽሐፍ አይ በቃ ተውኩት። ወደ መንፈሳዊ ነገር መጣሁ። በቃ መጽሐፉን ኦልሬዲ ጨርሼዋለሁ። ያለቀ እኮ መጽሐፍ። በ5 ዓመቱ ደውሎ ሰጠህ። በ5 ዓመቱ ያን ስልክ ልክ በተፈወስክ በሁለተኛ ቀኑ ነው ማስታወሰው። ቅዳሜ ተፈወስኩ፣ እሑድ ደወለ። ከዛ ደውሎ ተሰጠህ ማለት ነው። ምን ያክል ይዞብህ እንደነበረ አንዱ ምልክቱ ይሄ ነው። ምን እንዳለ ታውቃለህ? ይሄ መጽሐፉን ይዞት የነበረው ሰው የት ነው ግን የጣልኩት ስለው አውቶቡስ ውስጥ ነው ያዝ ብለህ የሰጠኸኝ። እንደዚህ አውቶቡስ ስትይዝ ሰው ሲበዛ እንካ ያዝልኝ ብለህ ትሰጠውና አንተ ማገር ይዛል እንዲያልክ የምትሄደው እንካ ያዝ ብለህ ሰጠኸኝ ነው የሚለው። ከዛ በኋላ ተቸወረድኩ። ረስቸው በሐሳብ ጨልጣጎኝ በቃ ረስተህ ትወርዳለህ አይደል? በቃ ከዛ እሱ ይዞት ሄዶ አስቀምጦታል። እኔ በመፈወስበት ቀን ቅዳሜ ማለት ነው መምህር ግርማ ጋር እየጮኩኝ እሱ ማታ ቅዳሜ ማታ እስቲ ካልጠፋ ሐሳብ እኮ ነው ካርቶኖችን ልበርበር የድሮ ፋይሎችን ልይ ብሎ መበርበር ጀመረ። ማን ያነሳሳው ይሄን? መንፈስ ቅዱስ ነው የያዘው። አካልም ለቀቀ። ታዲያ ለቀቀ። እንግዲህ ያስፈረቀኝ መንፈስ ባይሆን ኖሮ ይሄ ልጅ በዛ ቀን በተፈወስኩበት ቀን ማታ ፋይሎችን ልበርበር ብሎ የድሮ ፋይሎችን አይዘረግፍም ነበር። ካርቶኑን ግልብጥ ሲያደርገው መጀመሪያ የተገኘችው እኔ ናት። ለምን? ከካርቶኑ ስር ነበር እንዲህ ስገለብጠው ከላይ ሆነ። እንዲህ መጽሐፍ ቆይ እስቲ ለባለቤቱ ልደውልለት ብሎ ከድርሰት ውስጥ ቁጥሬ ነበር 0913 31 14 ምናምን እና ደወለ። ሲደውል ሌላ አማራጭ ቁጥር ሰዎች ሰጡት። አብሮ ከዛ ጋር ሌላ ቁጥር ነበረ ጓደኛዬ ጋር የደወለው። አይ ሌላ ቁጥሩ ልስጥህ ብሎ ሰጠው። ሲደውል አገኘው። የሚገርም ነው። ከጥኩ ራሴ እንዴት ደወልክ ዛሬ ስለው ፋይሎችን ሰበረብር ቆይቼ ነው አለኝ። እንዴ ዛሬ እኮ እኔ መምህር ግርማ ጉባኤ ላይ የተፈወስኩበት ቀን ነው። መንፈሱን ምን ብሎ ሲለፈልፍ ነበረ? ፋይሉን እንትን ድርሰቱን ሁሉ አስወሰድኩበት ሲል ነበረ ስለው፣ ስለዚህ እግዚአብሔርን ያስበረበረኝ ማለት ነው አለኝ። አዎ ስለው ነገ ጠዋት እመጣለሁ መምህር ግርማ ጉባኤ ላይ። በምን አይነት ስብከት በምን አይነት መረዳት እንደመጣ አስበው። ቆራቢ ነው ልጁ ጭራሽ አሁንም ታውቀዋለህ? ታስታውሰው? ቆራቢ ነው። ከዛ በኋላ አስተማርኩት። የሚገርም ነው። ግን በአጠቃላይ ተስፍሽ ትዝ የሚለኝ ነገር አሁን ገንዘብ ይወስዳል አልን አይደል? ያጠፋብህ ነበር አለ። አሁን ደግሞ የጻፍካቸውን ጽሁፎች ያጠፋ ነበር አለ። ብዙ ነገር ነበር የሚያጠፋው። ሌላ ሳሪስ እያለች አንድ ተሰቅላ የምትኖር የእመቤታችን ስዕል ነበረች። እንደገባው ቀጥታ ሁሌ ማየት እሷን ነበር። የማታልቅ ማለት ነው። ይጀምራል ይጨርሳል። አዎ ልክ በተፈወስክ ሰሞን ጨረስከው። ይሄማ አንድ አስገራሚ ለኔ ግባት አስተማርከኝ ትላለህ እንጂ እኔ እኮ ብዙ ነው የተማርኩበት። በነገራችን ላይ አንዱን ጥሎ አንዱን አንጠልጥሎ እንዳይሆን እንጂ አይ ጨዋታ ነው። አዎ አርት ላይ ብዙ ጊዜ እንትን ትላለህ ብዬ ነበር ማሰቡ። ያቺ ምስለ ስዕል መገቢያና አሁን የሐሳቡ መምጫ ሆነች እንጂ ከማስታውሰው ነገር ኤድና ሞል እንሄድ ነበር ፊልም ነው የተባለ። ከዛ ሁለት ነገሮች የማስታውሳቸው እስካሁን ድረስ ምን አለ። አንድ ጊዜ 70 የሚባለው ገባንና ገብተህ ስታይ
ጭንቅላትህ ምን ያክል የምርምር ነው ያልኩበትን ቀን ሁሉ ነው አሁን ላወራ የፈለኩት። 70 ቢባል ገብተህ ገደል ሲገባም ትገባለህ፣ ሲሮጥም የሚጋጭ ከሆነም ደግሞ እንደዚህ ዛፍ ወንበሩ አብሮ ያንገላል። አዎ እየሆነ ነበር የሚሄደው። ከዛ ከሁሉ እባብ ስናይ የሆነ ውሃ አለ አጀስት የተደረገ እጅህ ላይ ምላሱን እሱ አውጥቶ እንደዚህ እባቡ ሲረጭ እጅህ ላይ ውሃ እንዲረጭ እርጥበት እንዲኖር ተደርጓል። ስለዚህ ሪል ነው የሚመስልህ በቃ። ከዛ በኋላ ወይ ተስፋዬ ምን ጉድ ውስጥ መነጽር እንዳታወልቁ የሚል ማስጠንቀቂያ የተሰጠ ለዚህ ነው እንግዲህ መነጽሩ ላይ ነው ጉዳዩ። ከዛ እኔ እያየው ነው ተስፍሽ ምን ጉድ ውስጥ ነው ያስገባኝ ዛሬ እያልኩ ሳይ ተስፍሽ ምን እንዴት ነው ምናምን፣ ኧረ ዝም በል እኔ እኮ መሀል ላይ እኮ ቀስ አድርጌም መነጽሯን አውርጄ አየሁት አልከኝ። እና ምን እያደረጉ ነው? አዎ እና በጣም ገረመኝ። የምርምር እንትኑ አዲስ ነገር የማወቅ እንትንህ ነው ያበቃ እንጂ መምህር ግርማ ጋር ካንተ በፊት እኔ እያንዳንዷን ቀን አቋርጬ አላቅም እከታተላለሁ አይደል። አንድም ቀን ግን ጋውን ለብሼ አላቅም። አንተ ግን ጥሰህ ገባ ማወቅ የፈለግከውን ነገር እስከ ጥግ ስለምትሄድ እሳቸው ጋር እስከ መግባባት ደረሰ። ሌላ ደግሞ አንድ ቀን 3D ነው ምናምን የሚባል ደግሞ እኔ ብለህ ይዘኝ ገባህና ስናይ መሀል ላይ ያለው ጥቁር ኮታ ለብሰው መሰረት መብራት የጎን ቁጭ ብለሃል ራስህ እንዴ ይለቅን አልኩኝና እዛ ድምጽ ምን ተስፍሽ ምንድነው እየሰራ ያለው? የኔን ፊልም ነው እኔ ያለሁበትን ነው ምናየው አትለኝም ወይ ስንገባ አልኩ። ከዛ ደግሞ ሌላ ተጨማሪ ምንድነው አይጎዳ በስዕል ነው 1 አመት ያስተማርከው ስኩል ኦፍ አይጎዳ። አዎ እና ምን ልልህ ነው አርት ውስጥ ነው የነበርከው። ምናልባትም እግዚአብሔር ፈቃዱ ሆኖ እዚህ ነገር ላይ አሁን ተገኘህ እንጂ ካርት ምናልባትም ከምስለ ስዕል በተለይ አትወጣም ነበር ለማለት ፈልጌ ነው። አዎ እንትን ነው እንግዲህ እኔ የካቢኬል ባስተምርም ግን አርት ውስጥ የገባሁት ትልቁ ነገር የግብጽ ፊልሞችን በጣም አይ ነበር። የግብጽ ኦርቶዶክስ ፊልሞች እነሱ የመነኮሳቶቻቸውን የአባ እንጦንስ የአባ መቃርስ የአባ ጳውሊ ምናምን ፊልሞች ይሰራሉ። ለእኔም ሰጣኝ ነበር። አዎ እኔ ደግሞ የኛን የኦርቶዶክስ ቅዱስ ያሬድን ስክሪፕቱን ጽፌ ጨርሼው ነበር። ከትሏ ሲማር የአቡነ ገብረ መንፈስ ቅዱስን ልብሱን ሁሉ ሰርቼው ነበር። የጸጉር ልብሱን የአቡነ ገብረ መንፈስ ቅዱስ ጸጉር አይደለም ልብሱን ሁሉ ሰርቼዋለሁ። እንዴት ገዳማዊ የሆነ አንድ ሰው ሲሰራ ይሄ ልብስ ለብሶት እንዴት እንደሚሰራ ምናምን ፊልም የመስራት ፍላጎት ነበረኝ። መንፈሳዊ ፊልም ዳይሬክተር የመሆን በጣም ትልቅ ፍላጎት ነበረኝ። በዛ ምክንያት ነው መጽሐፍቶችን ማነበው መምህር የሚሆንኩት። በቃ አጠቃላይ ሰንበት ትምህርት ቤቴን በጣም እንደወደው ያደረገኝ ይሄኛው ፍላጎቴ ነበር። የገንዘብ አቅም ያሳጣህም እኮ ይሄንን እቅድህና ፍላጎትን ስለሚያቀር። ምንም አይነት ሳንቲም አልነበረኝም። ዛሬ ላይ ደግሞ ልክ ገንዘብ ሳገኝም ሆነ የገቢ ምንጭ ጥሩ ሲሆን ፊልም መስራት ፍላጎቴ ቀዘቀዘ። ለምን ብትል ፊልም ለመስራት አንድ ፊልም ለመስራት 6 ወርና 7 ወር ወይም 1 አመት ቢፈጅ ነው። በዛ አመት ውስጥ ግን ስንት ሰው ነው ማዳን ያለብኝ? በአንድ ቀን እንኳን አንድ ሰው ኢንተርቪው ባረግ፣ በአንድ ቀን አንድ ሰው እንኳን ካውንስል ባረግ፣ የምክር አገልግሎት ብሰጥ፣ በቀን 3-4 ሰዎችን የምክር አገልግሎት ብሰጥ 6 ወር ሙሉ ስንት ሰው አድናለሁ? ስንት ሰዎችን ሪሃቢሊቴሽን ከሱስ አገግማለሁ? ቁጭ ብዬ ከራሴ ጋር ስብሰባ ገባሁ። ግን ተሰበሰብኩ። አዎ መንፈሳዊ ፊልም አይደለም ብለህ ታስባለህ? ይሄ ነገር የምታቀርበው ለምሳሌ አንዳንድ ሰው እኮ ማለት ነው ያቀርቡታል። ያ ብቻ አይደለም አሁን ላይ እያዳመጡ ያሉት በራሱ ገጠመኝ ስታቀርብ የሆነ ፊልም በቃ ተግባራዊ የሆነ እንዴ ልቦለድ አንብበን እኮ ነው ያደግነው። አንዳንድ ሰዎች ለምሳሌ እውነት ነው ግን ጓደኛም ያቀርበው ምናምን ይሉኛል። እንዴ እኔ እኮ እውነት ነው እሺ እውነት ነው ግን እውነት እንኳን ባይሆን ቤተክርስቲያን በምሳሌ አታስተምርም? ታስተምራለች። ለምሳሌ የተጣላ ሰው እንዲታረቅ ሲያደርጉ ምን ያደርጋሉ? ቤተክርስቲያን ላይ ምን ለሰይጣን ተሳለች የተባለችው ሴትዮ ማለት ነው ሄዳ ስለቱ አልደርስ ሲል ሜዳ ላይ ተሆነና ሰይጣን ሆይ እባክህ እንደው ይሄን ብታደርግልኝ ጋቢ ያስገባልሃለሁ ትለዋለች። እንግዲህ ከዛ ሰይጣን ለወዳጁ ቅርብ ነው አይደል የሚባለው? እግዚአብሔር በምክንያት ነው የሚሰጥህ። የምትፈልገውን ሳይሆን የሚያስፈልግህን ወቅቱንም ጠብቆ ነው የሚሰጥህ እንጂ ከሰይጣን በላይ ክፉ ነው በምንም እንትን አይታሰብ። ያው በጭንቅላትና ሄዳ እንትን ስትል አልደርስላት ሲል ሜዳ ላይ ሆና ለሰይጣን ተሳለች፣ ደረሰ። ይሄንን ጋቢ
ስለቷ ከደረሰ በኋላ ለማን ትስጥ? ያው የሰጠ ከሆነ አንተም ቃል የገባኸውን ካልሰጠህ ያው አፈር ድሜ ነው የሚያስገባህ ማለት ነው። ይሄን ታውቃለች። እና ግራ ሲገባት አንድ ባህታዊ ጸሎት ላይ ያሉ ትሄድና አባቴ ጸሎቴ ስለቴ ደረሰ፣ የተሳልኩት ግን ሰይጣን ጋር ሂጄ ነበረ። ምንድነው የተሳልሽው? ይሄው ይሄን ጋቢ ነው። አዎ በእንግዲያውስ ሰይጣን የምታገኙ ቤተ ክርስቲያን ላይ በስላሴ አምሳል 3 ሽማግሌ ተቀምጦ የተጣሉ ሰዎችን ቆመው ሲያስታርቅ እምቢ ብሎ የሄደውን ስጪው፣ ሰይጣን ማለት እሱ ነው ብለዋት ቁጭ አሉ። ከዛ በኋላ ጠብቃ ከቀናት አንድ ቀን 2 ሰው ሲታረቅ አንደኛው በቃ ዘራፍ እንደውም በቃ እናንተ አታውቁም ብሎ ትቶ ሲሄድ ቆይ አንዴ ወንድም የትልና መጀመሪያ ጋቢውን እጁ ላይ ታስይዛለች። ከዛ በኋላ ምንድነው ይሄ ሲላት አይ ትልና ጉዳዩን ትነግረዋለች። የተሳልኩት ለሰይጣን ነበረ፣ ከዛ ደግሞ ያልታረቀ ሰይጣን ነው ሲባል ስለሰማው እኔ እዛች ጋር ቁጭ ብዬ ስሰማ ስለነበረ ጋቢውን ስለቴና አስገብቻለሁ ማለት ነው ትለዋለች። ደንግጦ ፊቷ ላይ ጥሎ ሮጦ ሄዶ ታረቀ። ባንንገ 2 ወፍ ነው እሷ። አዎ ተማረች፣ እሱም ደግሞ ይማራል። አዎ ከዛ ምን ልፈልጌ ነው እንደዚህ በጥበብ አስታረቁት ተብሎ የሚነገረው በታሪክ ነው። እንግዲህ በተግባር ላይሆንም እኮ ይችላል ምናልባት ገብቷል። አሃ ብለህ ግን አንተ ይህንን ትምህርት ከራስህ ትወስደዋለህ። መታረቅ አለብኝ፣ የተጣላሁት ሁሉ መኖር የለበትም ብለህ ታስባለህ አይደለ? ልክ እንደዚህ ሁሉ የመምህር ተስፋዬ ማስረዳት ትክክለኛ እንደሆነ እኔ አውቃለሁ። አይ አንተ በምትለው እሱም በሚለው አናምንም የምትል እንኳን ብትኖር ሐሳቡን ብቻ መውሰድ በቂ ነው። አሁን እንዳልኩ ማለት ነው። ተረት ተብሎ ተወርቶ እንኳን ያልሆነውን ቀርቶ ልለፈልጊ ነው። የታሪኩ ባለቤቶች ራሳቸው ስላልቀረቡ ነው እንደዚህ የሚያስፈልገው አይደለም። ራሳቸው ሳይቀርቡ ቀርበውም እንኳን የሚያምን የለም። ግን ለመመልካቸውን ሸፈንክ ይሉኛል። ፊታቸውን ጋርጄ ሳወጣ ይሄን የሚያክል ጉርደት ያለበት ገበና ያለበትን ታሪክ መልካቸውን እያሳየው ባወጣ አትቀበሏቸውም። ጎረቤትህ ብትወልድ ሴትዮ እጅን አጠቆምባትም። በቲክቶክ እየተቆራረጠ ቪዲዮ ወጥቶ የገሊት እናት የገሊት ልጅ የገሊ አባት እንደዚህ ሆነ እንዲያረገ ደፈረ እንዲያመልክ ነበር ቤቱ ሚስቱ እንዲያደረገ ሲባል ጥሩ ነው ስሜቱ። መልኩ እየታየ በየሰዓቱ ይደነግጣሉ ብዙ ሰዎች። እስቲ መልካቸው እየታየ በማን ነው በዮሃ ሚዲያ በተለያየ ቦታ ላይ ባሌ እንዲያረገኝ ልጄ እንደፈረብኝ አባቷ ደፈራት እየተባለ ይቀርባል አይደል? ዮሃ ሚዲያ ላይ መልካቸው ይታያል ሴቶቹ። ከዛ በኋላ ያለው ህይወታቸው ምን ይመስላል? እነሱ እኮ አሁን ለምሳሌ ባሏን ተበቀለች ስሙን አዘራቸው ለአንድ ሰዓት መጣ። እሺ እሷ ያልገባት የእሷ እንኳን ከዛ ስቱዲዮ ከወጣች በኋላ የሚሰማትን ጸጸት ደግማ ስለማትናገር እንጂ ጸጸት ነው የሚሞላባት። አንድ በል ሁለተኛ ልጆች ያድጋሉ። ያንተን ታሪክ ነው ይዘው የሚያድጉት። በዚህ ተጽዕኖ ስር አንደኛ ቂም ይዘው ያድጋሉ። በማን በአባትየው ብቻ አይደለም። እሷስ እንዴት እዚህ ወጣ የአባቴንም የራሷንም የኛንም ስብዕና በሚነካ መልኩ ታሪክ ታወራለች ይላል። ስለዚህ ከባድ ነው። መልክ መከለሌ ከዚህ አንፃር ነው። እነሱ ግን የውሸት ስክሪፕት አድርገው ይወስዱታል። ኢትዮጵያ ውስጥ እየተከናወነ ያለ ገበና መሆኑን ስለማያውቁ ነው። በተለይ በህይወታቸው ቀለል ያለ ላይፍ የሚኖሩ ሰዎች የሉ። በአድ አምልኮ የማይመለክበት ቤት ውስጥ ብዙ ጊዜ የሚቃወሙ የሰንበት ተማሪዎች ላይፋቸውን ስጠይቃቸው እኛ ቤት በአድ አምልኮ የለም ይላሉ። ስለዚህ ይሄ ታሪክ የለም ማለት ነው በኢትዮጵያ ውስጥ ብሎ ነው የሚያስቡት። አንድ ነገር አልተገኘም ማለት የለም ማለት አይደለም ይላል ዲያቆን ሄኖክ ኃይለሥላሴ በቀደም ሲናገር ስብከቱ ላይ። የሆነ ነገር ፈልጋችሁ አጣችሁት ማለት የለም ማለት አይደለም። እናንተ ናችሁ ያጣችሁት እንጂ ብትፈልጉት አታጡትም ማለት ነው። ስለዚህ በአድ አምልኮ ሲመለክ ቤታችሁ አላያችሁም ማለት በአድ አምልኮ አይመለክም ኢትዮጵያ ውስጥ ማለት አይደለም። እናንተ ቤት ነው የሌለው እንጂ ሌላ ቤት ብዙ ነገር አለ ብዬ ነው እኔ መልእክቱን ማስተላለፍ የምፈልገው። የተለመደ ነው። እንደውም በመምህር ግርማ ተሻሽሎ ነው የቀረበው። ሲቀርብ ደግሞ በምንድን ነው የቤተ እግዚአብሔር አገልጋዮች ነን በሚል ነው። ለምሳሌ በቅጽል ስማቸው ባህታዊ የሚባሉት እኔ እንደ ቅጽል ስም ነው በአሁኑ ሰዓት ማየው። ባህታዊ እኮ ራሱን ብሏል። በጣም ካሳዘነኝ ነገር
እንደው የሚመስል ነገር ለማያውቅ ሰው የሚመስል ነገር አቀርቧል እንበልሽ በመስቀሉ ላይ እንትን አለ ምናምን አለ ተባለ እየከፈላቸው ነው በየቤተ ክርስቲያኑ እየወሰደ የሚያስጮሃቸው የሚለውን ሰምታል ለእያንዳንዱ ድሮማ ሰምቻለሁ መጻፌ ላይም አለ በነገራችን ላይ ይሄ መጻፌ መቼም ሳይወጣ እንትን ተብሎ አለቀ እንዳልኩ ሌሎቹ ምን ይሉ ነበር ለአንድ ሰው 1500 ብር ይከፍላል ይሉ ነበር እንዴ ከዛ ቁጭ አልኩና የዛሬ 5 6 7 አመት እኮ ነው ይሄ እንግዲህ መምህር ግርማ ለአንድ ሰው 1500 ብር እየከፈለ ነው መድረክ ላይ እንዲጮህለት የሚያደርገው ሲባል ሂሳቡን የሰራሁት 100 ሰው ሊጮህ ይችላል ይዛለ 100ን በ1500 ተበዛው ምን ያክል አግኝተው ነው እኛ አባት ለነዚህ ሁሉ የሚያከፋፍሉት ወደ 150 ሺህ ብር ነው አራ ከዛ በላይ ነው ቶ ብሩንና ይሄን ማሰብ ምን አስፈልገ እውነት እንዳይመስላችሁ የሚጮሁት ምን ማለት ነው ይሄ ሰው የሚጮኸው እንደዛ ተከፍሎት ከሆነ በእውነት በትክክል ይሄ ህዝብ ጭንቅላቱ ዜሮ ነው ማለት ነው እሱ ብቻም አይደለም ዝም ብሎ ያ ሰው ማሰብ ያለበት እኔ ሰይጣን ነኝ ብሎ ሲናገር እስኪ ዝም ብለህ በሰውነትህ ሰው በመሆነ ብቻ መንፈሳዊም አትሁን ምንም አትሁን እኔ ሰይጣን ነኝ ብሎ ሲጮህ እስኪ አስበው እና የማይሆን ነገር ሐሜት የሐሜት ተግድረስ ይደርናቸው ነው እና ወደ አንተ የመጣሁት ምን ነው አንተ የማይሆን ነገር ወይም ደግሞ የምናብ ዓለም ነው የሚያቀርበው የሚለው ብለው የሚያስቡ ሰዎች በምናብም አቀረበ በምንም አቀረበ አስተማሪ ነገር መሆኑን ግን ተረድተሃል ወይ ስለው እሱማ በደንብ ነው የተረዳሁት እየተጠቀምኩበት ነው ማለት በቃ እሱ ነው የሚፈልገው ዓላማው ልጁ የሚፈልገው እሱን ነው ዋናው ተማር እወቅ እና እንደዚህ አይነት ነገሮች ያልፋሉ ለፈልጌ ነው እንግዲህ እንደዚህ የሚሉትን ሰዎች ድራማም ይምሰላቸው ፊልምም ስክሪፕትም ይምሰላቸው ልቦለድ ኢትዮጵያ ውስጥ እየተከናወነ ያለ ነገር ነው እኔም አልኩ መጀመሪያውን መስራት የምፈልገው የነበረው የኢትዮጵያነት ማስተማር የምፈልገው በወንጌል ማስተማርና በፊልም ማስተማር ነበር ግን የፊልሙን የተውኩት ለምንድነው በቀን እየጠፋ ያለ ወደ ሌላ እምነት የሚገባ ወደ ባዕድ አምልኮ የሚገባ እየሞተ ያለ ወደ ሱስ እየገባ ያለ ስለበዛ እኔ አንድ ፊልም ለመስራት 6 ወር ከምለፋ ወደ 600 ሰዎችን በቀን ማዳን አይቀልም ወይ በቀን አንድ ሰው እንኳን ማዳን ትልቅ ነገር ነው አይደል ከተገኘ አሁን ግን የመካገሩ ተሰጣለው በየሳስብ 20 ሰው 30 ሰው አለ ይሄን ሁሉ እርግፍ አርጌ ትቼ ነው ፊልም ለስራ በየሞታው በጣም ከባድ ነው በጣም ከባድ ስለዚህ በየቀኑ ሰው እያለቀ ሰው እየሄደ እየፈለሰ እኔ የሆነች አንድ ፊልም ሰርቼ በርግጥ አንድ ፊልም ሰርተ አንድ የስታሳይ ብዙ ሰው ታተርፋለህ ግን ለንስሐ ለቅዱስ ቁርባን ለጸበል ለእምነት ለተለያዩ ለስግደት ለጾም ጸሎት ለሪሃቢሊቴሽን ለከሱስ ለማገገም የምታረገው ለዚህ ሁሉ ነገር የምታበቃቸው ሰዎች ፌስ ቱ ፌስ የምታረገው ነገርና በስክሪፕት በተዋናዮች የምትሰራው ነገር አይገናኝም ስለዚህ ትውት ታረኩት ያ ነገር ሙሉ በሙሉ ተውኩትና ኢንተርቪው ማድረግ ጀመርኩ ስዕል በተለይ የጸሎት ቤት ስዕል ቆንጆ ስዕሎችን የሳልኩኝ ለሰዎች አከፋፍላለሁ ያንን ስዕል ለመለጠፍ በቤታቸው ሲሄድ ናስቲ ቆይ ቁጭ በል የሆነ ችግር አለብኝ መምህር ግርማ ጉባኤ ላይ መጥቼ እኮ እንዲህ ያን ነገር ሰማሁ እኔም ደግሞ በቤቴ እንዲያለኝ ሲሉኝ ይሄን እንዲህ ብታረጉት ይሄን ጥሩ ነው ይሄን ብታረጉት ይሄ ጥሩ ነው ያልኩኝ ከተማርኩት ካየሁት ካነበብኩት ከራሴም ደግሞ ከኤክስፒሪየንስ ስነግራቸው ለውጥ ያመጣሉ መጥቼ አጀንዳ ላይ ጻፍ ገጠመኝ የተጠራቀመው በዚህ ነው መጥቼ ጻፍ 2004 ላይ 2005 2006 ወይ ስለሱማ እኔ 2007 ላይ እያጠራቀምኩ አጀንዳዬ ሞላ 3-4 አጀንዳ ማማገሌ ከቡዳ መንፈስ ተላቀው ባይናቸው 6 ህፃን 7 ህፃን ቅርጥፍ አድርገው ይበሉ የነበሩ እናት አሁን ቆርበውልኛል ብዬ ዝግት አደርጋለሁ በ3 ገጽ በ4 ገጽ ከዛ ዩቲዩብ 2010 ላይ ዩቲዩብ ክፍት ሳደርግ ሰባኪ ሆኜ ማቹርድ ሆኜ ምናምን ነው ራሴን ያገኘሁት ልክ ስገባ ከህዝቡ ጋር በደንብ ተዋወቅኩ ማለት ነው መጀመሪያ ግን በአጀንዳ ተጠራቅመዋል ገጠመኞቼ በየዶር ቱ ዶር ሄጄ ያገለገልኩት አገልግሎት ነው የበለጠ የጠቀመኝ ያ ነው ትልቅ ስራ ይሰራልኝና በየቤቱ እየሄዱ ማገልገል ትልቅ ጥቅም አለው በነገራችን ላይ ተመልካቾች ሌላ ምስክርነት የምሰጠው ወይም ደግሞ ያስታወሰኝ ነገር አሁን ይሄን ሲናገር እንደዚህ አይነት እንትን መረዳት ባልነበረበት ሰዓት እሱም የተያዘ በነበረበት ሰዓት መምህር ግርማ ጋር አንደኛ ምስለ ስዕል ይሸጣል ሁለተኛ ደግሞ እሳቸው ጋር እንደሚግባባ ስለሚያውቁ ምስለ ስዕል እንደውም አንዳንድ ሰዎች ምስለ ስዕል ይዘህና የሚሉት
ሊያማክሩት ይመስለኝ ነበር። የግድ ምስለ ስዕሉን ብቻ ፈልገው አይደለም። እና የጸሎት ቤት ሲሰራላቸው አንዳንዴ ለካህን እንኳን ኃጢአት ሰው ሲናገር ለካህን ብቻ ነው አይደል የሚባለው? ብዙ ጊዜ በጣም ከባድ የሆነ ኃጢአት ማለት ነው። እና ያንን የሚመስል ኃጢአት ሁሉ ይነግሩት ነበር። ከችግራቸው የሚተነፍሱለት አጣው መፍትሄ ይሰጠኛል ብለው የሚያስቡት ሰው ስለሌለ ለተስፋዬ ይሄንን ይነግሩት ነበር። እና በዛን ሰዓት ምን ያደርግ ነበረ? ና እንሂድ እባክህ እንደዚህ አይነት የተቸገረ ሰው ስላለ በዚህ መልኩ አስረዳልኝ እና አብረን እንሂድ ይለኝ ነበር። ለካ በእንደዚህ አይነት መልኩ ገጠመኞች እያለ ይሰበስብ ነበር። ልክ እሱ ብስል ብሎ በደንብ በሚያውቅበት ሰዓት አንደኛ ገጠመኞችን ማውጣት ጀመረ። ሁለተኛ የማስረዳትና መልስ የመስጠት ብቃቱ በራሱ ህይወትም አልፎ ከሰውም ሰምቶ የመምህር ግርማ ፊልሞችንም አይቶ በብዙ ነገር ድርሳንና ገድል አንብቦ ብቃት ያለው መልስ ሰጪ ሆኖ ተገኘ ማለት ነው። እና ሌላው የማስታውሰው የገጠመኝ አሰባሰቡ እንደዚህ ነው ለማለት ፈልጌ ነው። ማለት የአረዳድ ችግር ያለባቸው ሰዎች አሉ። በተለይ ደግሞ አንተ ራስህ በህይወት ያየኸው ፈተናና ኤክስፒሪየንስህ በጣም ስለሚመቸኝ ቆይ እስቲ እኔ የምነግራቸውን ነገር የሚያዩበት መንገድ ይለያል። ስለዚህ አንድ ጓደኛዬን ላምጣ ብዬ አንተን ይዤ ሄጄ ስታስረዳቸው በእርግጥም ይገባቸው ነበር። ለምን አንተ ታሪክህን ስትነግረኝ አንዳንድ ነገሮች ስትነግረኝ እነዛ ሰዎች ያሳለፉት ህይወት ተመሳሳይ ነገር ነው እና ባለቤቱ መጥቶ ራሱ ለምን አያስረዳቸውም? ይኸው ይሄ ላይፍ ይሄ እናንተ ብትኖሩት ኑሮ ወንድማችንም ይሄ ነገር ያውቀዋል ብዬ ነበር ማመጣው። ይሄ ነበር። ሁለተኛ አይነ ጥላ ምንድን ነው በሚለው እንትን በነገራችን ላይ ኢትዮጵያ ውስጥ አንድ መቼም የመናፍስትን ስታቲስቲክስ አትሰራም አይደለ? አንደኛ ደረጃ ላይ አሁን ሰው መተት ቡዳ ምናምን ዛር ሊመስለው ይችላል። የአይነ ጥላን ያክል ጥቃት ኢትዮጵያ ውስጥ ምናልባትም እንደው በፍርድ ቤት የምትቀርብ ቢሆን ትልቅ ክስ የሚቀርበው ለኢትዮጵያ ድህነት ተጠያቂዋ አንዷ ናት። ምክንያቱም ሃይምሮ ላይ ብቻ ነው የምትሰራው። ያው ወደዚህ አሁን መግባት አልፈልግም። ከዚህ በላይ ነች። በቃ ሃይምሮ ላይ ብቻ ነው። የጥፍርህን ቅንጣት አትነካም። ጸጉርህን አንዷን አትነቅልም። ስነ ልቦና ነክ ነገሮች ላይ ነው የምትሰራው። አዎ። ስለዚህ እንደዚህ ነው የምታደርገው ምናምን ለአንተ ማስረዳ የነበርኩት ለነሱ አስረዳ ነበር። ይሄ ደግሞ ትልቅ ጥቅም እንዳገኘ አወቁ። በዛ ደግሞ አንዱ ለአንዱ ሲናገር ምስለ ስዕል ይዘህለት የሄድከው ሰው ሁሉ ታሪኩን ሲነግረህ እንግዲህ ለዚህ በቃ ማለት ነው። እና አሁን ሰው ታሪኩን ለመናገርና መፍትሄ እንትን ለማለት ራሱ ማትበቃና ማትገኝ ሰው ሆንክ ማለት ነው ለሁሉም። አይ እሱ ከአገልግሎቱ መስፋት የመጣ ነው እንጂ እኮ ደስ ይለኛል። አዎ አገልግሎቱ የሰፋው ከሁለት ነገር ነው። አንደኛ ዶር ቱ ዶር በየቤቱ ቤት ለቤት አገልግሎት ነው። ሁለተኛ ደግሞ ሚዲያ። ሁለቱን ነገሮች አብሮ ማስኬድ ትንሽ ስለሚከብድ አንዱን ቀን ውጭ ወጥቼ እውላለሁ፣ አንዱን ቀን ስቱዲዮ እውላለሁ። እንዲያረኩኝ ነው ለ6 ዓመት የቆየሁት። አሁን ነው ሞር በብዛት ወደ ሚዲያው ያተኮርኩት። ለምን አብዛኛው ትምህርት ሁሉም በሚዲያ እየሰማው ስለሆነ የኔ መገኘት አስፈላጊ አይደለም። በሚዲያ ሁሉ ነገር አግኝተውታል። ኖሃው ወይም ደግሞ ይሄ እውቀቱ ኮመን ኖሌጅ ወይም ደግሞ ከሁሉም አጠቃላይ እውቀት አግኝተዋል አብዛኛው ሰው። ኢቭን በቲክቶክ የኛ ትምህርት እየቆረጡ እየለቀቁ ራሳቸውም እያስረዱ ጥሩ እውቀት ያላቸው ወንድሞችም ተነስተዋል። አሪፍ እውቀት ያላቸውና እድሜያቸውን ያስረዝምልን። መላከ መንክራት መምህር ግርማ ወንድሙ፣ ቀሲስ ሄኖክ፣ ሌሎችም እንደዚህ በአገልግሎት የሚመስሏቸው አባቶችም መጥተዋል። ይሄ የሚያሳየው ምንድነው? ምን ያህል ኢትዮጵያ ውስጥ ይሄ ችግር እንዳለ ነው። ችግሩ ሁሉም ቤት ውስጥ አለ። ተዋህዶ እምነት ተከታይ ኦርቶዶክስ የሆነ በሙሉ የግድ አምኖ የግዴታ መቀበል ያለበት አንድ ጉዳይ አለ። ያው በደንብ የምናገረው እንደው 80% ጨሌ የሌለበት ኦርቶዶክስ ተዋህዶ ቤት የለም። ይሄንን አፌን ሞልቼ በድፍረት እናገራለሁ። የፈለጋችሁትን ኮሜንት ጻፉ፣ የፈለጋችሁትን ተሳደቡ። የኛ ትምህርት ጠላቶች እንዴት እንደዚህ ትላለህ ልትሉ ትችላላችሁ። እናንተ ቤት ጨሌው ላይኖር ይችላል። 80% ግን የተዋህዶ እምነት ተከታይ የኦርቶዶክስ እምነት ተከታይ የሆኑ እናቶችና አባቶች ቤት አቴቴ ጨሌ አለ፣ ከራማ ይመለካል። ምናልባት ይሄ እንኳን ባይመለክም አቴቴ ጨሌ ባይኖርም እንኳን የዛ ቤተሰብ ልጆች ነው ከኋላ ቤተሰቦቻችን ሲቆጠሩ። ይሄንን ልባችሁ ያውቀዋል። ለዚህ ነው ይሄንን ለማጽዳት ዶር ቱ ዶር የሚሄደው። ገልማ የሚባለውን ማፍረስ፣ ገልማ ታውቃለህ? የሰይጣን የሚመለክበት ሲዳ የሚባለውን ገልማ የሚባለውን ለማፍረስ እሄዳለሁ በየቤቱ። ከዛ በኋላ ማታ ስገባ ታዲያ ቅጥቅጥ ነው የሚያደርገኝ።
ሊመታኝ ይሞክራል። አንተ ማን ስለሆንክ ነው 40 ዓመት 50 ዓመት የተመለኩበትን ቤቴን የምታፈርሰው? እኔ እዚህ ቡና እያስፈላው ጫት እያስቃምኩኝ ሳጓራበት የነበረበት ቤት አንተ ውዳሴ ማርያም ታጸልይበት እያለ ማታ ተከትሎኝ ይመጣል። በሴትዮዋ መልክ ወይ በሰውየው መልክ ተመስሎ ይመጣና ወይ ሊገናኘኝ ይሞክራል፣ ወይ ሊመታኝ ይሞክራል፣ ወይ ደግሞ እንትን የሆነ ነገር ወይ መኪና ሊገጨኝ ይሞክራል፣ በሬ ሲያባረረኝ፣ ውሻ ሲያባረረኝ ይሞክራል። እና ጠዋት ተነስቼ ጸበል ጠመቅበታለሁ፣ እሰግድበታለሁ፣ ቅዱስ ቁርባን እቀበላለሁ። ልክ ልኩን ይገባል። የኔ በቃ ሶስቱ ትልቅ መሳሪያዎቼ ቅዱስ ቁርባን፣ ጸሎት፣ እግዚአብሔር የጦርና ቃማ ጸበል። በቃ ሶስቱ። በተለይ ቅዱስ ቁርባን ባይኖር እኔ በህይወት አልኖርም። ቶሎ ብሎ መንፈስ የሚያዝልኝ እሱ ስቀበል ቢሆንም ግን እንዲያዝልኝ አይደለም የምቀበለው፣ በህይወት ለመኖር ነው፣ የዘላለም ህይወትን ለማውረስ ነው የምቀበለው። ትልቁ ስራ ይሰራልኝ ይሄ ነው። እና ልጆቼም የተጠበቁት በህዝቡ ጸሎትና በቅዱስ ቁርባን ነው እንጂ እንደነሱ መንፈስ መወርወር እንደነሱ እንደዚህ ማድረግ ነው አሁን በህይወት አንኖርም ነበር፣ አናወራምም ነበር። ስለዚህ ይሄ በጣም ትልቅ ነገር ነው። ሌላው ተስፍሽ በጣም ደስ ከሚለኝ ነገር የትኛው መብራት ጠፍቶ ጨለም ባለ ሁኔታ ውስጥ ነው የነበራችሁትና በጣም ሶሪ ቅርታ። እሺ ከዚህ ካንተ ከምታቀርበው ፕሮግራም በጣም ለየት አድርጌ የማየው ሁሌና ውስጥ ሀሴት የሚያደርገው ደስ የሚለኝ ነገር ምን እንደሆነ ታውቃለህ ተስፋ? የሚማሩት ኦልሬዲ ቤተክርስቲያን አገልጋይ የሰንበት ተማሪ ወይ ምናምን የሆኑት አይደለም። አብዛኛው እልም ብለው የጠፉት በባዕድ አምልኮ ያሉ ግን እንዴት እንደሚወጣ የማያውቁ በሱስ ያሉ በዝሙት ራስን በማስተዳደር ላይ ያሉ ውጭ ሀገር የሚያስተምራቸውም የሚረዳቸውም ሀሳባቸውን የሚቀበልም መልስ የሚሰጥም ያጡ እነዚህ ሰዎች ናቸው ይሄን ጉባኤና ትምህርት እንትን እያሉ ያሉት ማለት ነው። አዎ። ስለዚህ እነዚህ ሰዎች በምን መልኩ ከዚህ ጥቃት ይተርፉ ነበረ ወይም ደግሞ ጠላታቸውን በምን መልኩ ማን ይነግራቸው ነበረ የሚለው ጥያቄ ሆኖ ይቀራል እንጂ እንደዚህ አይነት ፕሮግራሞች ባይኖሩ በጣም ከባድ ነበር። እና ትልቁ ጥቅምና መልእክት የዚህ ያንተ ፕሮግራም እንትን የሚለው በፊልም መልኩ ቀርቦ ፊልም ስለህ ምን እንደምል እውነተኛ ሆኖ ግን ደግሞ እንደ ዶክመንተሪ መሆኑ ትልቅ ጥቅም አለው። እነዚህን አይነት ሰዎች አሁን 4 አይነት የነገርኩህን ማለት ከውጭ ሀገር ከሀገር ውስጥ ደግሞ በሱስ በባዕድ አምልኮ በዝሙት በመተት ያሉትን ሰዎች ሁሉ የመመለስ እንትን ኖሮት በዚህ ደረጃ እንደውም አይን ጠቅሻ የምትለው ነው። በቅጽበት ነው ይሄ ስኬት የመጣው ብዬ ነው ማሰበው። እና እግዚአብሔር እድሜ ሰጥቶ በልጅነትህ በወጣትነትህ ይሄን አስጀምሯል። ገና ይሄ አገልግሎት ሰፍቶ እድሜ ሰጥቶ ሌላ ታምር በኦርቶዶክስ ሃይማኖት ላይ የራስህን ድርሻና አሻራ ድጋፍ እንደምታደርግ ተስፋ አደርጋለሁ። ቤተሰቦች ወንድማችን እንግዲህ ይህንን ፕሮግራም ማዘጋጀት የፈለገበት ምክንያት አንዱ ትልቁ ነገር ተጨማሪ እውቀት ነው ማግኘት ነው። ተጨማሪ እውቀት ምን ማለት ነው? የተቀበሩ እውቀቶች አሉ። እኔ ላብራራ ሞክሬ ጨረፍ አድርጌ የተውኩት ያላነሳሁት ጭራሽም ሀሳቡንም ያልገለጽኩት ሁሉም ሰው ታነቦ የማያልቅ መጽሐፍ ነው ማለት ሁሉም ሰው የራሱ የሆነ የሚገለጥ መጽሐፍ ነው እና በወንድማችን በኩል ያለውን እውቀትም እይታ ቪው ፖይንት የሚባል ነገር አለ። አንግል በሱ በኩል ያለውን ማዕዘን ማየት እንድንችል ነው እና በሳምንት አንድ ቀን ከተቻለ እግዚአብሔር ከፈቀደ በሱ ዩቲዩብ ላይ መርሃ ግብር ይኖረናል። ይሄ መርሃ ግብር ትልቅ ጥቅም አለው። 2 ነገር ትጠቀማላችሁ። ቅድም እንዳልኳችሁ አዳዲስ ሀሳቦችን ታገኛላችሁ። ሁለተኛ ነገር ደግሞ ይሄ እኛ የምናነሳቸው ሀሳቦች እናንተ የምትጠይቋቸው ጥያቄዎች ናቸው። ይኸው ከተለያዩ ዩቲዩብ ላይ የጠየቃችሁትን ጥያቄ ነው። እሱም ደግሞ ያያቸውን አንግሎች ነው እያነሳ እዚህ ጋር አምጥቶ እንድንወያይ ያደረገውና አያልቅም፣ መቼም ቢሆን አያልቅም። ጥያቄዎቻችን ብዙ ናቸው። እንደዚህ ብለህ ጠይቅልን፣ እንደዚህ ብላችሁ ተወያዩ፣ ይሄ ነገር ምን ይመስላችኋል ብላችሁ ትጠይቁ። ወንድማችን አለ እነሆ ዩቲዩብ ይመጣል። ወንድማችን ወርቅ አፈራው ጋዜጠኛ ወርቅ አፈራው ይመጣል። ሌሎችም ዩቲዩበሮች ጋዜጠኞች፣ ደራሲያን እየተሰባሰብን እየተወያየን ሰፋ ያለ ጉባኤ እንደምንጀምር ተስፋ አደርጋለሁ። ለዛም ነው የሚጠቅመውና የእናንተ ጥያቄ መዳረሻ እንዲሆን ተፈልጎ ነው ይሄን ነገር ያቀረብነው።
ኮንቴንቱ የዚህ ዩቲዩብ ዋና ኮንቴንቱ ዋና ሀሳቡ ማለት ነው ተደራሽነቱ ባዕድ አምልኮ ለሚያመልኩ ሰዎች ብቻ አይደለም። እናንተ የምታውቋቸው ጓደኞች ያሉ እየተሰቃዩ ያሉ እያመለኩ ባይሆኑም ቤተሰቦቻቸው ግን ባዕድ አምላኪ ስለነበሩ ወደ ሱስ የገቡባቸው ልጆቻቸው ወደ ዝሙት የገቡባቸው ወደ ፖለቲካ ወደ ተለያየ ነገር የገቡባቸው ልጆች ስታዩ እስቲ ይህን ትምህርት አዳምጥ ብላችሁ እንድትጋብዙ ነው። እስቲ ምን ልጋብዝ፣ ለሰዎች ምን እንዲያዳምጡ እንዲድን ምን ላድርግ። ሆስፒታል ውስጥ የታመሙ ሰዎች እኔ አሁን አስታውሳለሁ የዛሬ ዓመት ከምናምን መስከረም ወር ላይ ነው 2016 መስከረም ወይም ጥቅምት አካባቢ ላይ ነው ሆስፒታል እየዞርኩኝ እግዚአብሔር ይማራችሁ እያልኩኝ እናገር ነበርና አንድ የታመመ ሰው መምህር አለኝ። ያውቀኛል፣ ትምህርቴን ያዳምጥ ነበር። ገባሁና ሰላም አልኩት። በጣም አለቀሰ። ቤተሰብ የለኝም፣ ነርሷ ነች ቤተሰብ ያለኝ። ነርሷ መታ ይሄን ትምህርት አዳምጥ፣ ይሄ ይሰማ። እዚሁ ታምሜ እግሬ ላይ ብረት ገብቶ አለ እግሩ ተዘቅዝቆ እግሩ እስኪሻለው አጥንቱ ይሄ እስኪጋጠም መቼም እንደ ብረት ነው የሚበየደው እግር። የሚገርም ነው። አጥንት ቅቅል ስትበሉ ምን ስትጠጡ ምን ስትሉ አጥንት እንደ ብረት ይበየዳል። እና ያ እስኪገጥም ድረስ ሆስፒታል ተኝቶ ገጠመኝ ነው የሚያዳምጠው። ነርሷ የኔን ትምህርት ስለምታዳምጥ ሰጥተዋለች እና እያለቀሰ ነው የተናገረው። እኔ ቤተሰብ የለኝም፣ ነርስ ከዳንኩኝ እሷን ነው ማገባት፣ ግን እንዳትነግራት አለኝ። ሀብታም ነው፣ አደጋ ደርሶበት ነው። ቤተሰብ ሳይኖረው ቀርቶ አይደለም፣ ግን ቤተሰብ እንዲኖረው አይፈልግም። በጣም በቃ ባዕድ አምልኮ የሚያመልኩ ክፉ ቤተሰቦች ነው ያሉት። አይሰሙም። ደግሞ ቤተክርስቲያን እናውቃለን ብለው የሚያስቡ የባዕድ አምልኮ እምነት ተከታዮች ናቸው። ስለዚህ ምን አለኝ፣ እኔ ከዳንኩ እሷን ለማገባት ባል የለኝም ብላለች፣ ትዳር የለኝም ብላለች። በሲስተም አድርጌ ጠይቂያት ነፃ ነች። አንተ ደግሞ እሷን ተንከባከብልኝ፣ እኔ እስክድን ድረስ ለቅዱስ ቁርባን አብቃልኝ አለኝ። እኔ እኮ በቃ በአጋጣሚ ነው እግዚአብሔር ይማራችሁ ይሄ በር እየከፈትኩ ሁሉም ጋር እንደዚህ ነው የምለው። በዛው አጋጣሚ ምን አገኘው? ገጠመኝ አገኘው። ከዛ በኋላ ነርሷን ተዋውቂያ ስልክ ተቀባብያት ንስሐ አባቴ ንስሐ ልገባ አድርጊያት ንስሐ አባቴ ይዛ ንስሐ ገብታ ቅዱስ ቁርባን ተቀብላ ልክ እሷ ስትጨርስ እሱ እግሩ ተጋጥሞ ሲጨርስ ቤተሰቦቹ ወይኔ ልጄ ምናምን እያሉ መጡ። ሰምተዋል፣ ከሰሙ ቆይተዋል። ግን በምክንያት እንደሆነ አይታወቅም። አልመጡም። እዛ ቦታ ላይ የታመመበትን ቦታ ያውቃሉ፣ ምን እየሆነ እንደሆነ ያውቃሉ። ልክ ሲጨርስ መጡ። አይ ዞር በሉ ከዚህ ብሎ እነሱን ወደዛ ወደ ጎን አድርጎ ከሆስፒታል ወጣ፣ በክራንች ወጣ፣ ቤቷ አስታመመችው፣ አገባት ልጅቷን። በሂደት ነው እንግዲህ ማለት ልጅቷን አገባት። ከዛ ቤተሰብ ጋር ደግሞ ግዴታ መታረቅ አለበት፣ እንደተጣላ መቀየም የለበትም። ልክ ልጅቷን አግብቶ የልጁ ክርስትና ዕለት እናቱን፣ አባቱን፣ ቤተሰቦቹን በሙሉ አስቆርቤ አምጥቼ አሰልፌ በሚኒባስ አስጭኛ መጣሁ። ሰርፕራይዝ ነው። ሰርፕራይዝ አደረኩት። ደነገጠ። ነጭ በነጭ ለብሰው በቆረቡበት ቀን የመጡት የልጁ የክርስትና ዕለት። የሚገርም ነው። ይሄ ነው በቃ ለኔ ይሄ ያረካኛል። ይሄ ነው በቃ ትልቁ ፍላጎቴ። እና ከዛ ደነገጠ፣ ሾክ አደረገው፣ ተንቀጠቀጠ። ጸበል ሲጠመቅ ያልተያዘ መንፈስ ቤተሰቦቹ ቆርቦ ሲያያቸው ተያዘ። እና ምንድነው ይሄን እንዳነሳ ያደረገኝ ቤተሰቦቼ የምታነሱት ጥያቄ እንድንወያይ የሚጠቅመን ጥቅስ የማቴዎስ ወንጌል ሉቃስ ወንጌል ብለን አይደለም የምንወያየው፣ የህይወት ተሞክሮዎችን በማምጣት ነው። ማቴዎስ ወንጌልና ሉቃስ ወንጌልማ ሁሉም ሰባኪ ይጠቅሰዋል። ጴንጤውም፣ ኦርቶዶክሱም፣ ሊቃውንት የተባሉትም አራት አይና ካባ ለባሹም ሁሉም ይጠቅሰዋል። በህይወት የሚኖሩ ግን የለም። በህይወት የኖሩትን ሰዎች ታሪክ፣ መንፈሱን የተፋለሙትን ሰዎች ታሪክ፣ ያሸነፉትን ያዋረዱትን ሰዎች ታሪክ፣ ተዋርደውም የተከበሩትን ሰዎች ተከብረውም የተዋረዱትን ሰዎች ታሪክ ነው የሚያዋጣን የሚጠቅመን። በአሁኑ ሰዓት የመጽሐፍ ቅዱሱ ታሪክ ከዛ በኋላ ስናዳምጠው የሚገባል። ፕሮቴስታንቶች የካ ሚካኤል አስተምር በነበርኩበት ሰዓት እከራከር ነበር። 96 97 ዓመተ ምህረት ላይ እናወራ ነበር ቁጭ ብለን በጥቅስ። አንድ ቀን እንኳን ልባቸው ወደ ኦርቶዶክስ አዘን ብሎ አያውቅም። ሁሌ እንደተጨቃጨቅን ነበር። ዛሬ ስለ መናፍስት ሳስተምር አዳምጠው መጥተው ያኔ ስትናገር ግን ያልገባ ለምንድን ነው ይሉኛል። አሁን ገብቷችሁ ነው ስላቸው ጊዜ ትምህርትን እያዳመጥን ቆረብን። ኦርቶዶክስ ሆናችሁ ስላቸው አዎ ይሉኛል። በነገራችን ላይ ይቅርታ ትዝ ይለኛል 2 ዓመት ሙሉ መምህር ግርማ የካ ሚካኤል እያገለገሉ ነበር። በእርግጥ ጸበል ቦታው ትንሽ ራቅ ይላል መሰለኝ። 2 ዓመት ሙሉ ደግሞ ተስፋዬ እዛ ቤተክርስቲያን የሰንበት ተማሪዎችን ህፃናትን በተለይ ምን 2 ዓመት ሙሉ እድሜ ልክ ነው ማን ነው አይደለም እሳቸው ባገለገሉበት ሰዓት ነው እንጂ ማለት ያንን 2 ዓመት እያስተማረ ነው። ግን እዛ መምህር እንደሚያስተምሩን እንደዚህ አይነት ፈውስ እንዳለ አያውቅም ነበር። ይሄ ምንድነው እላዩ ላይ የነበረው መንፈስ ትልቅ ጥንቃቄ ያደርጋል።
ምክንያቱም የህልውና ጉዳይ ነው። አዎ የህልውና ጉዳይ የመኖር ያለመኖር ማለት ነው በቃ። እና ርስትን ያለ ማስወሰድ ትግል ውስጥ አንተ ተጠንቅቆ እዛ አሁን ስላልክ ነው መጽሐፍ ቅዱስን ተናገር አትናገር ሊለማመደውም ይችላል ብዙም ላይ ጨንቀው ይችላል። ግን እርኩስ መንፈስ ሰይጣን አጋንንት አይነ ጥላ ቡዳ ዛር መተት ብለህ እንትን ማለት ግን በህልውናው መምጣት ነው። ሚስጥሩን መዘርገፍ ነው። ስለዚህ አንተን ያደረገው ምንድነው 2 ዓመት ሙሉ እዛ ምን እየተካሄደ እንደሆነ ሳይሳወቀህ ምንም አላውቅም። አንድ ነገር አላውቅም። ኢቭን ሲያባረሯቸው መምህር ግርማን የሾላ ልጆች ተብሎ የከሰንበት ትምህርት ቤት ተማሪዎች አጠቃላይ ይዛ ያሉት መምህር ግርማ ከጸበል ቦታ ሲያባረሯቸው ራሱ እንኳን አላውቅም። ያወኩት መቼ ነው? መምህር ግርማ ጉባኤ ላይ እየተፈወስኩኝ ወደ ልቦና ስመለስ መንፈሱ ሲሸኝልኝ ሰንበት ተማሪ ነበረ ብሎ መንፈሱን ሲጠይቁት የዛን ጊዜ ነው የማውቀው። እኔ መምህር ግርማ የካሚካኤል ያጠምቁ ነበር እንዴ ብዬ ሰው ጠየቁ። አዎ አንተ አታውቅም እንደኛ። ስለዚህ ሰንበት ተማሪ አልነበርክም ነው የተባልኩት። የዚህን ያክል እንግዲህ ሰው ከ89 ዓመተ ምህረት ጀምሮ ሰንበት ተማሪ ነኝ። አሁን 30 ዓመት ሊሞላኝ ነው እንግዲህ ማገልገል ከጀመርኩ። ያ ማለት ጋሪ እንደሚጎትት ፈረስ ይሄ እንደዚህ መከለያ እንዳለው ግራና ቀኝ እንዳይ ዝም ብሎ በቃ ጋሪ እየጎተተ እንደሚኖር ፈረስ እሄዳለሁ፣ ሰንበት ቤት አገለግላለሁ፣ ወደ ቤቴ። በእርግጥ ጨዋነትን ያሳያል። በአንድ በኩል ግን ደግሞ ማን ነው ጨዋ ያደረገኝ ነው። ይኸውልህ በጣም ስነ ስርዓት ይኖረኛል፣ ጥሩ ጸባይ ሊኖረኝ ይችላል፣ ጥሩ አገልጋይ ሊሆን ይችላለሁ፣ አስቀዳሽ ቆራቢም ሊሆን ይችላለሁ። ግን ይህንን ቦታ እንዳላየው የጋረደኝ ማን ነው ስትል ውስጥ የነበረቻች አይነ ጥላ አይምሮዬ ላይ ነበር የምትሰራው። ጸበል ቦታ ሄጄ ጸበል እንኳን መቅመስ አልቻልኩም፣ አልጠጣሁም ማለት ነው። ልጠጣ ብሄድ ኖሮ አውቃቸው ነበር። በቃ ስለዚህ አንድና አንድ እዚህ ጋር ብቻ ነው፣ እዚህ ጋር ብቻ ነው። ያ ማለት አገልግሎቱ ላይ አያቃጥለውም ማለት አይደለም። ግን በልማዳዊ ድርጊት ውስጥ ሰይጣን እንዳይነካ በአይምሮ ነው የሚጫወተው፣ በአይምሮ ይጫወታል። እና እኔ እያገለገልኩ ነበር። አዎ እያገለገልኩ ነበር። በእኔ አገልግሎት ብዙ ተማሪዎች ተለውጠዋል። አዎ እኔስ ተጠቅሜያለሁ ወይ? በራሴ አገልግሎት አልተጠቀምኩም። ከነገር ስናወራ እኔ ብዙ ተማሪዎችን አግኝቻለሁ። በነገራችን ላይ አሁን ሰሞኑን ለምሳሌ አንዷን አገኘውና ስለ መናፍስት ልታወራ እንትን ስትል ወጣት ስለሆነች መምህር ተስፋዬን ታውቂዋለሽ እንዴ? አዎ የካ ሚካኤል ቅዳሜ ያስተምረኝ ነበረ እና አሁን ታዳምጪዋለሽ? አዎ ያው አዳምጣለሁ። የካ ሚካኤል ያልመጣበት ምክንያት ምን ነበር ታውቂያለሽ? መምህር ግርማን ስለተከታተለ አለች። በቶሎ ፈጠን ብላ ነው የመለሰችልኝ። እና ምን ልል ፈልጌ ነው አንተ ያንን በል እንጂ የጋረደህ በእርግጥ አሁን ልዩነቱ ምንድነው? አጋንንት ለቆኛል የሚለው አንድ እንትን ቢሆንም አጋንንት መልቀቅን ተከትሎ የእግዚአብሔር ጸጋም ይመጣል። ሰውን የማሳመን፣ የማስተማር፣ የማስረዳት፣ የመመለስ፣ የመንከባከብ ችግሩን መረዳት ያ ጸጋ አሁን አለህ ብዬ ነው ማስበው እኔ። በዛን ሰዓት ይሄ ተናገር እንጂ በዚህ ልክ ጸጋው ይሄን ላይ ያክል ይችላል። እና መናፍቃንን ያልመለስክበት አንዱ እንትንም ይሄ ሊሆን ይችላል ልፈልግ እውቀቱ እንጂ ጸጋው አልነበረ። በቃ ይሄ ነው የብዙ የመምህራን ችግር። አትሮንስ ተደግፎ መጽሐፍ ቅዱስ ይዞ ገልጦ እንደዚህ ተደግፎ ቆሞ ማስተማር 40 ደቂቃ መስበክ ዝም ብሎ በቃ ትምህርትና እውቀት ብቻ እምነት የሌለው ምግባር የሌለው ዝም ብሎ ልምምድ ድግግሞሽ ሀቢቹዋል አክሽን ብቻ እንደሆነ የተረዳሁት አሁን ነው የምልህ። እና ያኔ ሰብካቸው የነበሩት ስንከራከር የነበሩት መናፍቃን ፕሮቴስታንቶች ሰፈር ውስጥም በትምህርት ቤትም በስራም ደረጃ ደውለው መምህር መጠመቅ እንፈልጋለን ይቀደሉ። እንዴት አልኳቸው? ያኔ ኢየሱስ ጌታ ነው ስንል አዎ ትለን ነበር። አማላጅ ነው ስንል አላቀላችሁም ምን ያኔ ኢየሱስ ፈራጅ መሆኑን ለማያውቀው ትለን ነበር። ጥቅስ ስታሳየን ድርቅ እንልብህ ነበር። አሁን ግን ጥቅሱ ሳይሆን የመለሰን አሉኝ። እናትህ ማን እንደሆነች ጠይቅ። አዳልሞቴ ነው የምታመልከው? ጠቋር ወሰንገላ ነው የምታመልከው ብለህ ጠይቅ ብለህ ስትናገር እናቴን ስጠይቃት አዎ አዳልሞቴ ነበር የማመልከው ስትል አንተ ደግሞ አዳልሞቴ ሃይማኖት ያስቀይራል ብለህ ተናግረሃል። ቤቴን የምታውቀው እስኪመስለኝ ድረስ ነው የሆንከው አለኝ። በቃ ደግሞም ትክክል ነው። አሁን አዳልሞቴ ብቻ አይደለም ዛሬ የተባለ ነገር ሁሉ የመጨረሻ ስቴፑ ምን መሰለህ? ጸሎት ታደርጋለህ። ወጥረሃል አንተ ጸሎት ስታደርግ የመጨረሻ መልእክቱና የሞት የሚያደርገው ነገር ምንድነው? ውስጥህ ላይ አንተ ተንበርክከህ እየጸለይክ ነው፣ ግን ይሰድባታል። ለምሳሌ እመቤታችን ያው መከረኛ እሱ አይደለች እና እንዴ ምንድን የቱና ነው የምታማልደው? የትኛው መጽሐፍ ቅዱስ ላይ ነው የተጻፈው ምናምን የሚለውን ይሻማሃል ውስጥህ ላይ።
ከዛ እንደውም የመጨረሻ ደረጃው እርኩሰት ያለው ስድብ ሁሉ ሊሳደብ ይችላል። አንተ ምንድነው በሐሳብ ትወጠራለህ። እኔ እኮ እየጸለይኩ ነው ሌላው ሐሳቤ ነው የሚለው። ሌላው መንፈስ እኮ አይልም ስለማያውቅ ማለት ነው። ሌላው ሐሳቤ ይሰድባታል። ጸያፍና ርኩሰት ያለው ስድብ ይሰድባታል። ምንድነው በሚለው አንተ አንድ ሐሳብ ሆነ ጸሎትህን እንዳታካሂድ ያደርጋል። መጨረሻ ላይ ምንድነው ወደ መናፍቃን ከወሰደህና በዚህ ጥያቄ ውጥረት ውስጥ አስገብቶ ወደ መናፍቃን ከወሰደህ ተገላገለ ማለት ነው። ጸበል የማያቃጥለውም ቅዳሴ የማያቃጥለውም የትኛውም ጾም አይጾምም ወይም ደግሞ እንደፈለገ መሆን ይችላል። የመጨረሻው ዓላማና ግቡም ተሳካ። ያ ማን ነው? ሲኦል። ያ ሰው በዛ መልኩ እንዲመችህ አድርጎ በፍልስፍና ውስጥ ያኖርህና ይወስድሃል። ስለዚህ እኛ ኦርቶዶክሳውያን ትልቁ የመንዘላዘል ትልቁ ሚስጥራችን መንፈሱ አንደኛ እንዳይቃጠል እንዳይያዝና እንዳይነቃበት ነው። ሁለተኛ ነገር ደግሞ እግዚአብሔር እንዳናገኘው ይሄ ትልቁ ነገር ሰው እንዲረዳ የምፈልገው እኔ ምን ተማርክ ብትለኝ ምንድነው ሰይጣን ዓላማው ሲባል እኛ ውስጥ ሆኖ እንዲመቸው እኛ ደግሞ ከእግዚአብሔር ጋር እንዳይመቸን አለቀ። ይሄ ነው ዓላማው። ምን ይጠቀማል ከተባለ ጸጋውን ስለተገፈፈ ስራው ይሄ ነው። ስራችን ነው ይላል አይደል? ስራው ይሄ ነው። በቃ ጸጋውን ተገፏል። ምንድነው ስራ ሲባል ስራዬ ይሄ ነው የሚለው ታንኮል ነው ስራዬ። ለምን ምግቤ ይሄ ነው። ልክ ቅዱሳን መላእክት ቅዱስ 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 ሲያመሰግኑት ይጠግባሉ አይደል? ይሄ ደግሞ እርኩስ ነገር በመስራት ይጠግባል። በነገራችን ላይ ተሰሽ አንዳንድ ሰው ሰይጣንን የማሰር ስልጣን አለው። ያው ከነቃ ነው አውግዞ ምን ብሎ ነው እንትን የሚለው። ለምሳሌ አንድ መናፍቃን ቤት የምትሄድ ከሆነ ለስለላም ሊሆን ይችላል። እንደው ስለላ ይበረታታል ይመከራል ወይ ሌላ ጥያቄ ነው። ለስለላ የምትሄድ ከሆነ አንተ ቅዱስ ሚካኤል ሆይ ወይም ደግሞ አንድ ያው ደንበኛ የሆነ ልበለ ካፈ ላይ ቶሎ ቶሎ የሚመጣ መልአክ ካለ እሱን ቀድመህ ጠብቀኝ አንተ አደራህን ብሎ ያስጠብቃል ራሱ። ከዛ በኋላ ይሄዳል። ከሄደ በኋላ ይሄ ወደ አዳራሹ ላይ የሄድክለት መንፈስ መጥቶ ሊወስድህ ቢፈልግ አይሳካለትም። መጥቶ አለት ላይ ተጋጭቶ እንደሚመለስ ነው የሚመለሰው። ምክንያቱም ጠብቀኝ አልከዋለ። ለምሳሌ ያልጠራኸው ዘመድ ሰርግህ ላይ አይገኝም። ገብቷል? ስትጠራ ደግሞ አይነት አለው። ነገ እሁድ ነው አይደለ? ነገ ልጅህን ልትድር ቅዳሜ ማታ አትጠራው። ይሄን ንቀት ነው የሚሆነው። የምታደርገው ምንድነው? ፕሮግራም እንዲይዝ ያንተ ጊዜ እንዲሰጥህ ጠሪ አክባሪ ነው እንዲልህ አስቀድመህ ከሳምንታት በፊት ለዛውም ደግሞ በአክብሮት በካርድ ልትጠራው ትችላለህ። ሰው እኛም ማድረግ ያለብን ስንጸልይ ገና አደጋ እንደደረሰ አይደለም መሆን ያለበት። ልክ እሁድ ማታ ቅዳሜ ማታ ለእሁድ እንደጠራው ሰውዬው ሁሉ ችግር ሲደርስብህ ሩጠህን ምን አልኩ የት ሄደህ ነው ምናምን አይደለም ማለት ያለብህ። በሰላሙ ጊዜ የጠራኸው እንደ ደንበኛ አድርገው አፍህ የለመደ ስለሆነ የሆነ ነገር ሲደርስብህ ባጠራውም ይመጣል። ቀድሞም ያውቃል። አዎ ቀድሞ በቃ እንትናስ አሲዛሃላ በቃ አንተ መተቀውም ነገር ሊያዝ ይችላል። አዎ ስለዚህ ምንድነው እዛ መናፍቃን አዳራሽ ውስጥ ገባ ጠብቀኝ ብለሃል አያስነካህም። ሄደህ ጠብቀኝ ብለህ ሄድከው ልክ እንደ ክርስቶስ ሰምራ ታሪክ ማለት ነው። አጋን ሰይጣንን ማርልኝ እባክህ ሰውን ማርልኝ ከሚል ሰይጣን ራሱን ማርልኝና ሰውን ማን ያስተዋል ከዛ በኋላ ስትል በእስኪሻ እግዚአብሔር እኮ ሳያቀርቶ አይደለም ሄጂ እስኪሽ ካለሽ ምናምን ሲል ቅዱስ ሚካኤል ነው አብራት ሄደው አይደል? ከዛ በኋላ ምንድነው የሆነው? ጎትቶ እዛ ሲኦል ሊቀላቅላት ሲል ቅዱስ ሚካኤል ይዟት ተመለሰ። ባህሪው ነው በቃ አንድ ጸጋው ስለተገፈፈ ክፋት በቃ ተስፋ የቆረጠ ያልኩ እኮ ለዛ ነው። እና ልክ ሲሄድ ቅዱስ ሚካኤል ይዟት መጣ ማለት ነው። መናፍቃን አዳራሽም ያልሆነ ቦታም በሆነ ቅጽበት ሰው ልጠራም እኮ እንትን ልትሄድ ይችላል። ጭፈራ ቤት እርቃን ቤት ምናምን የሚባል አለ አይደል? እዛም እኮ ልትሄድ ይችላል። መሄድህን ነው የሚያየው መንፈሱ። በቃ አዲስ ደንበኛ አገኘው ብሎ ነው ሊያስተናግድህና ሊቀበል እዛ አባል ሊያደርግህ የፈለገው አይደለ? ግን ጠባቂህ ስላለ የሄድክበት ዓላማ ደግሞ ለዚህ ስላልነበረ ይጠብቅሃል። ሲመጣ ምንድነው ተጠብቀህ ትመለሳለህ። ልክ ቅድም አዳራሽ ላይ ሲሄዱ እንዳልኩህም ወይም ደግሞ ክርስቶስ ሰምራ በሄደች ሰዓት እንደሆነው ሁሉ አንተ በነፃነት ወደ ቤት ትመለሳለህ ማለት ነው።
እና ይሄንንም ልብ ማለት መቻል አለብን። የሆነ ነገር ሰው የሚሄድ ሰው እንደዚህ ራሱን አስጠብቆ ቢሄድ ጥሩ ነው ለማለት ፈልጌ ነው። አንዱን አንዱ ድሮ እንደምንራው አንተና እኔ ትዝ የሚለኝ ነገር ከሳሪስ ካቦ ወደ ሳሪስ እና በእግር ነው እየተጫወትን የምንሄደው ትለኛለህ። አላልቀልን ሲል እና እኔ ደግሞ ልሸኝህ እልሃለሁ። ከዛ በኋላ ደግሞ ምናልባት ለሶስተኛ ጊዜ ልትሸኘህም ትችላለህ። አድርገነዋል። ይሄ ምንድን ነው? አሁን እንደምንወራራው ሁሉ እንትን የሚቃረን ሀሳብ የለንም። ገብቶሃል አይደል? አንዱም እኮ የጓደኝነት ርዝመትና እድሜ እንዲቀጥል የሚያደርገው እኮ ይሄ ነው። ሀሳብህ በቃ መደማመጥ ነው እንጂ መከራከር የለም። አዎ እንዲያውም አንድ ወንድም ነበር አብሮን ከኛ ጋር እንትን የሚል እስቂያስ የሚባል ወንድም ነበርና እኔና እሱ እየተጫወተ ለመናፍስት ማለት ነው። አዎ የመናፍስቱን ሴራ ነበር የምናወራው እና አስበው እንግዲህ ይሄ ማለት 2005 2006 ላይ ማለት ነው። ሀሳቤን ትቀማኛለህ ይለኝ ነበር። እኔንም ይችን ቃል ነው የሚጠቀሙ። እኔ እኮ አንዳንድ ጊዜ በጣም ከሚደንቀኝ ነገር ተመሳሳይ ነበር እኮ ሀሳቤን ትቀማኛለህ እኮ አንተ ልጅ ይለኝ ነበር። የምናወራቸው ነገሮች ደግሞ ሰንበት ተማሪ ስለሆነ እንግባባለን። አዎ ስለዚህ ምንድነው አሁን ዛሬ ላይ ዛሬ እንዳለሁበት ስረዳ ማለት ነው። ያኔ ምን እያደረግን ነበረ? እንደ አዲስ መረጃ ነው የምንሰማው። ግን ቤተክርስቲያን ረጅም ዓመት አገልግለናል። እኔ ልክ መንፈስ ይያዝልኝ 14 ዓመት ቤተክርስቲያን አገልግዬ ነበር። ከ89 እስከ 2003 እስከ 4 ድረስ ስታየው 14 ዓመት ነው። ያ ማለት ለእኔ በጣም ትልቅ ነገር ነው። 14 ዓመት ሙሉ መጽሐፍ ቅዱስን የዛን ጊዜ 4 ጊዜ አንብቤዋለሁ። አሁን እስካሁን 6 ጊዜ 7 ጊዜ አንብቤዋለሁ ሙሉ መጽሐፍ ቅዱስን እና ግን ታሪክ ነው የማውቀው እንጂ ወይም ደግሞ እውቀት ብቻ ነው እንጂ ያለኝ መንፈሳዊ ህይወቴን ለማሳደግ ወይም ጠላቴን ለማወቅ ወይም ወዳጄን ለማወቅ ወይም አንድ የሆነ ጸጋ እንዲያድርብኝ አንድ ወደፊት ስቴፕ የሄድኩበት ነገር አልነበረም። እንሄዳለን፣ ወረብ እናጠናለን ሰንበት ትምህርት ቤት። ከዛ ስነ ጽሁፍ እናነባለን። ፕሮግራም መሪም ከነበርኩ ሰባኪም ከነበርኩ አስተምራለሁ ወይ ደግሞ ፕሮግራም መራለሁ ወይም ደግሞ ወረብ እናጠናለን። ስነ ሰዓት ክፍል ወይ ትምህርት ክፍል የሆነ ኮሚቴ አባል ነኝ። ከትምህርት ቤት እንደመጣሁ እዛ ገብቼ አገለግላለሁ። ቅጥረኛ ፎቶ ቤትም ካሜራማን በነበርኩበት ሰዓት እሄዳለሁ፣ አገለግላለሁ፣ እመጣለሁ። በቃ ይሄ ነው ምልልሱ። ልክ ይሄኛው ህይወት ጋር ሲመጣ ግን አይነጥላ የምትባለው እንዳለች ህዝቡ በሙሉ በባዕድ አምልኮ እንደተጠመደ አብዛኛው ሰው ሀብትና ንብረት ገንዘብ ያገኘው ይሄ ሁሉ የሚጠማመደው የሚለካከፈው ምንም በቤት ውስጥ አቴት ይጨልዳል ስረዳ ሌላ ኢትዮጵያ ሌላ ተዋህዶ እምነት ተከታይ ሌላ ማንነት በቃ ውስጥ ገባውና ኦርቶዶክስ ተዋህዶ ቤተክርስቲያናችን የት ጋር ነች ያለችው? ጥያቄ መጠየቅ ጀመርኩ። ኢትዮጵያ የት አለች? ያቺ የቅዱሳን ሀገር ብትባለው ፈለጋ ጀመርኩ። ማን ቤት እንዳለች አለች፣ ግን ተደርባን ያለችው ልክ አክሱም። አሁን የአክሱም ሀገር የምትባለው የጥንቱ አክሱም በአሁን ባለው ተሸፍናለች። በጭቃ ብጥብጥ ነው በአቧራ ተሸፍናለች የሚባለው ልክ እንደዛ። አሁንም ኢትዮጵያ የቅዱሳን ሀገር ተብላ ለመጠራት የሚያስችል ኮንፊደንስ የላትም። አብዛኛው ህዝብ በቀል ላይ ነው ያለው። ለምን ያኔ እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ ቅዱሳን አባቶቻችን እየዞሩ በየገጠሩ ላይ ዘንዶውን ዛሩንም ጨሌውን ምኑን ሲቀጠቅጡት በኢየሱስ ክርስቶስ ስም ሲያስወጡት ወደ አንድ የሆነ አገር የሸሸ ይመስለኛል። ከዛ በኋላ የቅዱሳን ልጆች ተመልሶ መጥተው ደግሞ እየተበቀለ ይመስለኛል። ያኔ ውጣ ከሀገራችን አንተ የሌለህበት ቦታ የት ልሂድ ይላቸው ነበር ተክልዬ። አሁን ተመልሶ ግን የቅዱሳንን ህዝብ እንደገና እየተበቀለ ነው ብዬ ነው የማስበው። በጅምላ ይመጣና ማተቢያ ያስበጥሳል፣ ወይ በፕሮቴስታንት ወይ በእስልምና። አንዴ በጅምላ ይመጣና ይጨፈጭፋል። ከዛ ደግሞ እምነት ያስኪዳል። በቀኝ ግዛት ሰበብ በካቶሊክ ደግሞ ቸርች መጣ ገባ። ድሮ የካቶሊክ ቤተክርስቲያን በኢትዮጵያ ነበር የሚባለው። አሁን የኢትዮጵያ ካቶሊክ ቤተክርስቲያን ተባለ። እስልምናም እንደዛ በቃ ስር ሰደደ። ያ የሚያሳየው ምንድነው? የቅዱሳንን ህዝብ እየተበቀለ እየሸረፈ አሁን ያለንበት የበቀል ደረጃ ላይ ደረስን ማለት ነው። እና ይሄንን ህዝብ ተቀላቅዬ ያለሁ አንድ አካል ስለሆንኩኝ እኔ ህዝብ መፍራት ጀመርኩ። መፍራት ስለ አብሬን የምኖረው ግን ጥንቃቄ። ለምን ስትለኝ እንደው 10 ቤት ብገባ 8ቱ ቤት ጨልያለ። 10 ሰዎች ባማክር 8ቱ 7ቱ አብዛኛው ባዕድ አምልኮ በቤታቸው ውስጥ አለ። ወይም ደግሞ ከራማ የሚባለው ያመለኩ ናቸው። ጠንቋይ ጋር ወይ ደብተራ ጋር ሄዱ ናቸው። ወይ የፈዘዙ የደነዘዙ ናቸው። ወይም ደግሞ ከአንዱ ቤተሰብ 8ቱ ቢያውቅ
9ኛው ብቻ ይዞት 8ቱ አያውቅም ነፃ ነው። 9ኛው ሰው ግን ጨሌውን አስቀምጦ ደብቆታል። ከዛ መሸሸጊያ አርጎት ዛሩ ደግሞ እነሱን ሁሉ 9ኙን ሁሉ ሲረብሻቸው ይኖራል። የዛ ተባባሪ ደግሞ ካህናት ሆነው አገኛቸዋለሁ። ጨሌውን ልጣል ሲባሉ አይቀመጥ ተይሆን ያ ደግሞ እሱን ጠላሽ ደግሞ ሌላ ችግር ስትገቢ ነው የሚሉ የሚተባበሩ የገጠር ካህናት ይሄ 5ቱን አዕማደ ምስጢር ያልተማሩ የነገረ መለኮትን ትምህርት በደንብ ያልተማሩ አባቶች በዜማው ላይ ብቻ ትኩረት ያደረጉ አባቶች ቤተክርስቲያን ጎድተዋታል። በእውነት ነው የምለው። ይሄንን በደንብ አጠንክሬ በደንብ ነው የምናገረው። እሱ ከተባለ ማለት ነው ስልክ ነው መሰለኝ ላጥፎ አምጣ ድጋሚ ከጮህ አይጮህ ማለት አይጮህ አላል ኮሊ ጸሎት ሰዓት አይጮህ ማለት ምን ለማለት ነው ተስፍሽ? እሱን ርዕስ ራሱን የቻለ አድርጌዋለሁ። እኔ እንደ ጠቅላላ ሰውት ምን መሰለህ አብዛኛው ጊዜ ኢትዮጵያ ውስጥ ያለን ሰዎች በሙሉ ማለት ነው ማተብ ስላሰረን ብቻ ምንድን ይመስለናል። ግን ማተብ ያሰረን የከዳንን በእግዚአብሔር ላይ ያመጽን ወንጌለኛ አጌንስት ነው የሚባለው። በእግዚአብሔር ላይ ያመጸ ህዝብ ነው። ብሮሽኤል ያለበት አመፀኛ መንፈስ ያለበት ብሮሽኤል ማለት አመፀኛ መንፈስ ነው። በጥባጭ መንፈስ ማለት ነው። ሁሉም የራሱን ተዋህዶ የራሱን ኦርቶዶክስ ያዘጋጀ ይሄ ይመቸኛል ይሄ ይመቸኝ ብሎ ህግን ለሁለት የከፈለ ህዝብ ነው አብዛኛው ህዝብ ማለት ነውና በጥንቃቄ ነው ከጎረቤቶች ጋር በጥንቃቄ ነው የምኖረው። ከዘመድ ከቤተሰብ ከጓደኞች ጋር ከሁላችን ጋር በጥንቃቄ ነው የምኖረው ያለሁት። በጣም ከባድ ነው። በጣም ከባድ ነው። በጥልቀት ገባና ስታውቅ በዚህ መልኩ ነው ህይወትህን የምትመራው። የሚያሳልመኝን ካህን ተጠንቅቄ ነው የምሳለመው። ስንክሳሩንም ስታነበው ይላል ሊቀድስ ይመጣል ካህኑ። አጋንንቶቹ ከላዩ ላይ ተነስተው ደጅ ላይ ይጠብቁታል ይላል ስንክሳር ላይ። ከዛ ገብቶ ቀድሶ እስከወጣ በኋላ እነዛ እንደ ንብ የሚታዩት አጋንንቶች አንድ ቅዱስ ነው እኮ የሚያቸው መጥተው መልሰው ደብተራው ላይ ወይም ቄሱ ላይ ገቡበትና ተመልሶ ተሸክሟቸው ይሄዳል ይላል። ሶሻል ላይፍ ላይ ካና አጋንንቱ ነው የሚኖረው አብዛኛውን አገልጋይ። ወደ ቤተ ክርስቲያን ሲመጣ ግን ምናልባት መንፈሴ ደስ ይለኛል ይላል። ግቢ ውስጥ ገባ ደስ አይልም በጣም በቃ ያማት መንፈሶቹ አይገቡም ማለት ነው። ሻወር ስትወስድ ቤተ ክርስቲያን ስትሄድ ሌላ ደግሞ ምንድነው የሚሰማህ የደስታ እንትኖች አሉ። ይሁን ቅልል የሚል ስሜት ቅልል የሚል ያ ማለት ምን ማለት ነው? ለምሳሌ አሁን ስለ ጸበል እንትን ምለው አለ። ጸበል ስትሄድ በሄድክበት አትመለስ የሚባለው ለምንድን ነው? ስትሄድ የሆነ የት እንደምትሄድ ያውቃል። ፕሮግራምህን አብሮ የሚበላ አብሮ የሚጠጣ ከደምህ የተዋሃደ አይደለ ከነፍስህ ሳይቀር እና በየት እንደምትሄድ ያውቃል። የሆነ ዛፍ ላይ ይጠብቃል። ምን በወጣኛ ብሬ እጄ ልቃጠል ይምጣ ተጠምቆ ያው ይግባና ቤቱ አብሬው እንትን ነው። የአቡነ ተክለ ሃይማኖት ገድል ላይ አንዱ እንትን ይሄ ነው። እና በሌላ በኩል ሄዶ አብሮ ተጠምቆ ሲመጣ እሱ ቅልል አለኝ ፎይ ምናምን ሊል ይችላል። አንዳንዱ ደግሞ እንደነ ጠቋራ አይነት ደግሞ የተለማመደዋል አብሮ ተጠምቆ እቺ ምንድናት ለ30 ደቂቃ ይችል መቻል ደግሞ ምናምን ሊልህ ይችላል። ድግግሞሹንና ተጓዳኞቹን ነው ማይፈ ተጓዳኝ ማለት ምንድነው? ስግደት፣ ቅዱስ ቁርባን፣ አስራት በኩራት የበረከት ስራ፣ ነዳያንን መርዳት ምናምን ከጨመርክበት በሰዓት ላይ እሳት እረፍት አሳጣው እንደማለት ነው። እና እንደዚህ አይነት ነገሮች አሉ ልልህ ፈልጌ። ይሄ እንግዲህ እኔ በየቤቱ ማየውን አብዛኛው የኢትዮጵያ ሕዝብ ያለበትን ረመጥ ነው የምነግራችሁ ያለሁት እና እኔም ጭምር እዛ ውስጥ አለው ስላችሁ ሕዝብ ነኝ ማለት ነው። ሕዝብ ከሆንኩኝ ምንድነው የታዘብከው ብትሉኝ ከታዘብኩት ነገር ውስጥ አንዱ ታቦት እንሸኛለን፣ ንግስ በዓል እናከብራለን፣ ማተብ አስረናል፣ ነጠላ ለብሰናል። በቃ መሳይነን አልሆንም። ግን ክርስቲያን መሳይነን መሆን ግን አልቻለም። ስለዚህ ለመሆን ያቃተን ግን እንድንሆን እድል የተሰጠን ህዝቦች ነን። እግዚአብሔር ፈቅዶልናል። የቅዱሳን ልጆች ነን። ይኸው መዳኛ እንኳን ቢጠፋ ስለ ጻድቁ ብለን ለምነን እንኳን ውሃ ሰጥተን እንኳን እንድንድን ቀላሉን አዘጋጀልን። በጻድቅ ስም ለምስኪን ውሃ ያጠጣ የጻድቁን ዋጋ ያገኛል ብሎ ሌላ ሁሉ ቀርቶ እኮ ነው እንደው ለምስኪን እንኳን በደቀ መዝሙር ስም አጠጡ ብሎ እንኳን እሱን አልቻልንም። ንፉግ ሆነን ስስታም ስግብግብ ስቁንቁን አይደል የሚባለው። በቃ ያ ማለት በትንሹ እንኳን እንዳንባረክ እንዴት ነው ለኔ ቢጤ ሳንቲም ሰጥቼ የምባረከው ይላሉ መናፍቃን። ኦርቶዶክስም እያለ ነው አሁን እየተፈላሰፈ ነው። ኦርቶጴንጤ የሚባለው ተሐድሶ የሚባል ተከፋፍሎ ኦርቶጴንጤ ምን መጣ ኦርቶጴንጤ የሚባል ኢትዮ ኤርትራ እንደሚባል ሁለት አይነት ነገር ሆነን አሁን የኢትዮጵያ ሕዝብ እዚህ ደረጃ የደረሰው ከምንድነው? ከዛሩ ነው። ዛሩን የከፋፈለን ተዋህዶ እምነት ተከታዮችም ሆነን ለሕጉና ለስርዓቱ አንገዛም። እነዛ የወጡትም አንደኛቸውን ይሳደባሉ።
ከዛ መሀል ላይ ደግሞ አሉ ኒውትራሎች፣ ከዚህም ያለ ነው ፓጋንና ኤቲስቶች አሉ። በሱስ የተጠመደ ደግሞ ግን ምንም አይነት ነገር ሲመጣ እመቤታችን ስትሰደብ ምናምን የሆነ ነገር ሲነሳ እንዴት ምናምን ብሎ የሚነሳ ደግሞ ጎረምሳ አለ። ምንም እውቀቱ የለውም ግን ስሜትና ፍላጎት ብቻ ያለው ደግሞ አለና የለም ግን የሚጾም የሚጸልይ የሚሰግድ የሚያመልክ እግዚአብሔርን ለዘላለም አምልኮ በቅዱስ ቁርባን ውስጥ አልፎ የእግዚአብሔርን ቀን የሚጠብቅ ትዕግስተኛ የሆነ የኢዮብ አምሳያ የለም። በጣም ሰነፎች እንደሆነ የተረዳሁትና ግን እውነተኛ ሃይማኖት ነው። እግዚአብሔር የሚገርም ነው። በጣም የሚገርመኝ ነገር ትክክለኛና እውነተኛ የሆነ ሃይማኖት ውስጥ በመገኘቴ እግዚአብሔርን አመሰግነዋለሁ። ይሄ ነው ትልቁ ነገር። እንግዲህ ተመልካቾች እዚህ ጋር የመምህር ተስፋዬን ታሪክ ለማውራት አይደለም የተፈለገው። እግረ መንገድ በህይወት ተሞክሮ ውስጥ አንደኛ በእርግጥ የእሱን ማንነት ማወቅ ጥሩ ነው፣ አርአያ ለመሆን ማለት ነው። ሁለተኛ ደግሞ አስተማሪ ነገሮች ስናወራ በራሳችን ዙሪያ እናድርገው እንጂ ትምህርት አግኝታችሁ እንደምታልፉ ተስፋ አደርጋለሁ። ከዚህ በኋላ ባለው ሁኔታ ደግሞ ምናልባትም እንደ አንድ ሰው ወይም ደግሞ ምን ወይ መምህር ሆነን ራሳችንን ታሪክ እናስገባ ይሆናል እንጂ የአብዛኛውን ጥያቄ ነው አቅርበን ልንወያይ ሀሳብ ያለኝ ማለት ነው። ይሄን ሰዓት ባርኮ ስለሰጠን እግዚአብሔር የተመሰገነ ይሁን እና በተከታታይ ይቀርባል ተብሏል። ኮሜንታችሁ ይምጣ፣ ሼር አድርጉት፣ ሰብስክራይብ አድርጉት ተከታትሎ እንዲደርሳችሁ። እንዲሁ ደግሞ ሰው ይጠቀማል ስትሉ ደግሞ ሼር በማድረግ ሀሳብ እንድትወስዱ ነው የማሳስበው። እግዚአብሔር በሚቀጥለው ፕሮግራም እስክንገናኝ ድረስ ለሁላችንም ሰላም ይስጠን። አሜን አሜን አሜን።